አሁን ብዙ አገልጋዮች እኮ አሉ፣ ግን ልብ እየጠፋ ነው ወዳጆቼ። ልናለቅስ ይገባል። ብዙ ዘካሪዎች አሉ፣ ብዙ መጽዋቾች አሉ፣ ብዙ ቤተክርስቲያን የሚገነቡ አሉ፣ ግን ልብ የለም። ሊመለኩ ይፈልጋሉ። ራሳቸው የእግዚአብሔር ክብር መተካት ይፈልጋሉ። ልጆቻችሁ የስልክ ናቸው፣ የእናንተ አይደሉም። የቴሌቪዥን ናቸው፣ የላፕቶፕ ምርክን ያስለምድ ናቸው። አይምሯቸው ግን የወላጅ አይደለም። ከዚህ ዓለም ልክስክሶች ጋር አትልከስከሱ። አጋንንት ጋር አያችሁ፣ ኮብላይ ባሪያ ጋር ምን ያልከሳክሰናል? በትዳር ውስጥ መልካም አርአያ የለም። ልጆችን በሃይማኖት የማሳደግ ስሜት የለም። ለባላችሁ የህይወት ምክንያት እንጂ የሞት ምክንያት አትሁኑ። ሔዋንን ላለመሆን ባልሽን ማዳን። ስንቶቻችሁ ታማኝ ናችሁ? ብዙ ጥፋትና ክፍተት ቢኖርበትም እንኳን ባልዋን ልታደል የምትታገለው ሰማዕት ማናት? ከናንተ ታማኙ አገልጋይ ማናት? ለእግዚአብሔር አስተያየት ሊሰጡ የሚሞክሩ በርካታ ድንዙዞች አሉ። በሰብአዊ አይምሮ ልኬት እግዚአብሔርን አስተያየት ሰጥቶ ለመመለስ የሚታገል አስተያየት አይሻም። እግዚአብሔር ምክር አይሻም፣ ረድኤት አይሻም፣ እርዳታ አይሻም። የሚረዳ ነው። ትዳር መስርተን ትዳር መምራት ያልቻልን ስንቶቻችን ነን? አይምሮ ቢጠፋ አይደለም ትዳራቸውን የቀበሩ ስንቶች ናቸው? ልጆች ወላጅ አልባ ሁነው በረንዳ እስኪያድሩ ድረስ የደረሱ ለምንድን ነው? ዘር መተካት ማለት ቅዱሳንን ማፍራት ማለት ነው። ወንበዴ ማፍራት አይደለም፣ ሌባ ማፍራት፣ አጭበርባሪ ማፍራት አይደለም፣ ሱሰኛና የአይምሮ ጥገኛ ትውልድ ማፍራት አይደለም። ዘር መተካት ይሉሃል፣ ቅዱሳንን ማፍራት ነው። ብዙዎች ጥመት ይከበዳል። እንዳስቀዳሽም እንቆጥራለን፣ ራሳችንን እንደ ጾመኛ ምኩን እንቆጥራለን። ጥሩ ነው መጾሙ፣ ታዲያስ መቁረቡም ጥሩ ነው። ታዲያስ ቅን ልብ ያጥረናል። በስራችን መስክ ተንኮለኞች ነን። ገንዘብን አይደለም የምናወግዝ፣ በገንዘብ ጀርባ ያለውን ትዕቢት አይደለም፣ ስልጣንን አይደለም የምናወግዝ፣ በስልጣን ጀርባ ያለውን አምባገነንነት እናወግዛለን። እውቀትን አናወግዝም፣ ነገር ግን መንፈሳዊ እውቀትን ያገለለ ሰብአዊና ሰይጣናዊ እውቀትን ግን እናወግዛለን። ስለዚህ ነው ታማኝ አገልጋይ ማን ነው? ወወልድ ወመንፈስ ቅዱስ አሃዱ አምላክ ወሀብአ ወርቀ እግዚኦ። የጌታውን ወርቅ ቀበረ፣ የጌታውን ወርቅ ቀበረ። እንደ እግዚአብሔር መልካም ፈቃድ ባለን ጊዜ ውስጥ የምንማርበት የምንገሰጽበት ለአእምሯችን ለልቡናችን ምግብ የሚሆነን በዚህ ቃል መነሻነት የምንማረው ትምህርት ነው። ቃሉን የምናገኘው በማቴዎስ ወንጌል ምዕራፍ 25 ከቁጥር 18 ነው። አሁን በቅዳሴው መካከልም ቤተክርስቲያናችን አንብባ ለምእመናኖቿ የምታሰማው ክፍለ ወንጌል ነው። እግዚአብሔር አምላካችን ሰማይና ምድርን፣ መላእክትን፣ ሌሎችንም ፍጥረታት በመጨረሻም የሰው ልጅን ከፈጠረበት ጊዜ ጀምሮ አይነ ምሕረቱን ከፍጥረቱ መልሶ አያውቅም። ይልቁንም ደግሞ ለሰው ልጅ ያደረገው የርኅራኄው ብዛት መጠን ስፍር ቁጥር የለውም። ከቸርነቱ ብዛት የተነሳ ለሰው ልጅ የተደረገለትን የሰው አንደበት ተናግሮት አይምሮ ተመራምሮት ሊደርስበት የማይቻለው ነው። እግዚአብሔር በባህሪው ምጡቅና ረቂቅ መነሻና መድረሻ የማይነገርለት በዘመናት ሂሳብ ስሌት ውስጥ የማይገባ ነው። ነገር ግን የሰው ልጆችን የባህሪ ክብሩን በጸጋ ይወርሱት ዘንድ ወዷልና ለሰው ልጅ ያላደረገለት የምህረት መጠን የለሽ ሆኖ እናገኛለን። በሌላው ስነ ፍጥረት የሚነግረን የሚያስተምረን እንዳለ ሆኖ በመምህራን የሚነግርና የሚያስተምረን ደግሞ እጅጉን የላቀ ነው። በቅዱሱ መጽሐፍ በነቢያት አድሮ ሲናገር ከዘመናት በኋላ ደግሞ አብ በልጁ ሁሉ ሆኖ ወልድ ደግሞ በስጋ ተገልጦ ሲያስተምር የነበረው የእውነት ቃል ሰፍሮ እናገኛለን። ለዚህ ቅዱስ ቃል የሚገባው ሕሊና መንፈስ ቅዱስን በማሰብ የሚኖር መንፈሳዊ አይምሮ ነው። የእግዚአብሔር ቃል መንፈስ ስለሆነ በመንፈስ ጸንተው ለመገኘት ራሳቸውን ለሚያዘጋጁ ሁሉ ብሩህ ይሆንላቸዋል። የዛሬው ዝግጅታችንና ድግሳችንም አይምሯችንን ለቃሉ ማዘጋጀትና ሕይወት የሆነውን ቃል ተቀብሎ ለዘላለም ድነት መብቃት መቻል ነው።
ምድራውያንና ዓለማውያን ሰዎች እንደሚናገሩት ያለ የሚያልፍ ንግግር አይደለምና ፈላስፎች አይምሯቸው በተለካላቸው መጠን የሚናገሩት የፍልስፍና ጥበብ በሆነ ነገር የሚለከም አይደለምና ዘላለማዊ ባህሪ ካለው ከእግዚአብሔር የተነገረ ቃል የሚነገርበት አውድ ነው ይሄ። ለዚህ ቅዱስ ቃል የተዘጋጀው ሕሊና ሁልጊዜም ቀድሞ ራሱን ለቃሉ ያዘጋጃል። በጸሎት ራሱን ይመረምራል። ጸሎት የመንፈሳዊ ሕይወታችን ልኬት ነው፣ መለኪያ ነው። ሰው ሲጸልይ ነው መንፈሳዊ ይሁን አይሁን የሚታወቀው። በጸሎቱ ጊዜ ወደ እግዚአብሔር የመመሰጥ ሕጉ በልቡ ውስጥ እስከተተከለ ድረስ ከእግዚአብሔር ጋር ያለው የመቅረብ ስሜት ያን ጊዜ ይታየዋል። አለበለዚያ ግን አይታወቀውም። እንስሳት እንደሚኖሩት ሊኖር ይችላል። እግዚአብሔርም ቸር ስለሆነ በባህሪ ቸርነቱ በመግቦቱ ሊጠብቀው ይችላል። ምድራዊ ምግብንም ላያጎልበት ይችላል። ሀብትንም ሊሰጠው ይችላል። ጤናንም ሊሰጠው ይችላል። ጤና አገኘን ማለት ግን ከእግዚአብሔር ጋር ተገናኝተናል ማለት ግን ላይሆን ይችላል። ሀብት አለን ገንዘብ አለን ማለትም ከእግዚአብሔር ጋር ተገናኝተናል ማለት ላይሆን ይችላል። የሰው ልጅ የውስጥ መንፈስ የመመሰጥ ትርጉም በጸሎት ጊዜ የሚታወቅ በትምህርት ጊዜ የሚታወቅ ነው። ስትማር ቃሉ ምን ያህል እንደመሰጠህና ስትጸልይ ደግሞ ጸሎትህ ምን ያህል ወደ ላይ እንደነጠቀ ያን ጊዜ ነው እውነተኛ ትርጉሙ በውስጥህ የሚኖረው። እና ለቃሉ ልባችንን ማዘጋጀት አስፈላጊ ነው። መንፈስ ቅዱስ ይረዳን ዘንድ መንፈሳችንን ለቅዱሱ መንፈስ ማስረከብ። ወመንፈስከ ቅዱስ ይምራሃኒ በምድረ ጽድቅ፣ መዝሙረኛው ዳዊት ቅዱስ መንፈስህ ወደ እውነቱ ይምራኝ ይላል ሲጸልይ። ቅዱስ መንፈስህ ወደ እውነቱ ይምራኝ ነው የሚለው። ስለዚህ እግዚአብሔር አምላካችን በቅዱሱ መንፈስ ይምራን። መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም ሲመላለስ በነበረ ሰዓት ብዙ መልእክቶችን አስተላልፏል። በኋላ ሊጠይቅ ማለት ነው። መምህር ክላስ ገብቶ አስተምሮ በኋላ በፈተና ጊዜ ይመረምራል። እግዚአብሔርም የሰው ልጆችን በዚህ መልክ ነው። ቅዱስ ወንጌልን አስተማረና በኋላ ደግሞ ለፈተና ማን እንደሰራ ማን እንዳልሰራ ራእየ ቴክስ የሚልበት ጊዜ ይኖራል። በቅዱስ ማቴዎስ ወንጌል ምዕራፍ 25 ላይ ከቁጥር 1 ጀምረን ስናነብ እስከ መጨረሻው ድረስ 3 ክፍል ነው። ክፍሉ ማለት ነው 3 ክፍል ነው። የመጀመሪያው ክፍል ስለ 10 ደናግል ይናገራል። ከ10 ደናግል ደግሞ 5ቱ ልባሞች 5ቱ ሰነፎች እንደሆኑ ይነግረናል። ልባሞቹ ልባም የተባሉበትን ምክንያትም ሰነፎቹ ሰነፎች የተባሉበትን ምክንያትም ይዘረዝራል። መጨረሻ ላይ ሰነፎቹ በር ተዘግቶባቸው ወደ ውጭ እንደቀሩ ይነግረንና ቀኒቱንና ሰዓቲቱን አታውቁምና ትጉ በማለት ያስጠነቅቃል። ቅዱስ እግዚአብሔር ሥጋ ለብሶ ተገልጦ በእኛ አንደበት ሲያስተምር ሰው አልሰማሁም እንዳይል በራሱ አንደበት አስተማር። ሰው አላየሁህም እንዳይል በሚታይ ሥጋ ተገለጠ። ምክንያት አልባ አደረገ። የሰው ልጅ ለሚኮነንበት ሰው ለመኮነኑ ምክንያት የለውም። በውሸት መንገድ ለመጓዙ ምክንያት የለውም። ፈጣሪው በሥጋው እስከ መገለጥ ደርሷልና እግዚአብሔርን የማየት ፍላጎት ያለው የሰው ልጅ አይምሮ አይደለም አይምሮ አይነ ሥጋው ሳይቀር እንዲያይለት ሆኖ መጥቷልና ስለዚህ በሥጋ ተገልጦ ያስተማረው ትምህርት በጣም የማስጠንቀቂያ ትምህርት ነው። ቀኒቱንና ሰዓቲቱን አታውቁምና ትጉ በማለት የአንዱን ክፍል ትምህርት ይደመድማል። ይቀጥልና እስመ ከመ ብእሲ ዘይነግድ ወፀዋ አግብርቲሁ ወሀቦሙ ነዋዮ ይትገበሩ ቦቱ፣ እንዲህ ነው ይላል። መንግሥተ ሰማያት ብላቴኖቹን ጠርቶ ያተርፉ ዘንድ ገንዘቡን ሰጥቶ ሩቅ መንገድ እንደሄደ ባለጸጋ ናት ይላል። ራሱን እንደ አንድ ሩቅ መንገድ ተጓዥ ባለጸጋ መስሎ ይናገራል። የሰው ልጅ አልሰማሁም እንዳይል በሚገባው ቋንቋ በምሳሌ ገለጸ። እስኪ ወገኖቼ ልብ በሉ፣ አስተውሉ። እግዚአብሔር ምን ያህል ሥጋችንን እስከ መልበስ ብቻ ዝቅ ያለ አይደለም፣ ቋንቋችንን እስከ መጠቀም ዝቅ አለ። ለእኛ በሚረዳን መልኩ ለማስተማር በጣም ዝቅ ያሉ ምሳሌዎችን ሳይቀር ተጠቀመ። ስለ ዘር፣ ስለ ሴት እርሾ እስከ መናገር፣ ስለ ሰርግ፣ ስለ መንገድ ሄይ ባለጸጋ ብላቴኖቹን ጠርቶ
ገንዘብ ሰጥቶ በዚህ ውጡበት፣ ውረዱበት፣ አትርፉበት ብሎ ሰጥቶ እንደተጓዘ መንገደኛ ነው ይለናል። ወቦ ለዘወሃቦ 5 መክሊተ ወቦ ለዘወሃቦ 2 መክሊተ። ይህ ሁለተኛው ክፍል የሚገርም ምሳሌ ያለው ነው። የመጀመሪያው 10 ደናግል 5 ልባሞች 5 ሰነፎች። ሁለተኛው ደግሞ ለብላቴኖቹ ገንዘብ ሰጥቶ እንዲያተርፉበት አዞ ሩቅ መንገድ እንደሄደ ባለጸጋ ብሎ 5 የተቀበለ 2 የተቀበለ 1 የተቀበለ ሰው 3 ነገሮችን ይጠቅሳል። የመጨረሻው ክፍል ግን ራሱ እግዚአብሔር በለበሰው ሥጋ ወደዚህ ዓለም እንደሚመጣና ተራሮችም ሆኑ ሸለቆች ሁሉ የሚያልፉበት ፍጥረት በሙሉ ከፊቱ ላይ የሚቀርብበት እኒህ የሰጣቸው ያተረፉት እንዳተረፈ ሰው የሚቀርቡበት ያላተረፈው ሰነፉ ደግሞ አላተረፍኩም ብሎ ስንፍናውን የሚገልጽበት በስንፍናው ምክንያት ይህኛው ሲቀጣ ያተረፈው ደግሞ በጀግንነቱ የሚሸለምበት የመጨረሻ ጊዜ የዋጋ ጊዜ የቅጣት ጊዜ እንደሆነ ይነግረናል። 3 ክፍል የማቴዎስ ወንጌል ምዕራፍ 25 ከቁጥር 1 እስከ መጨረሻ ስታነቡ ክፍሉ 3 ነው። ታዲያ ቤተክርስቲያናችን በዛሬው ዕለት እንዲነበብ ያደረገችው ስያሜም የሰየመችው በመካከለኛው ክፍል ነው። ገብርኄር ብላ ሰይማለች። ልዩ ምስጢርና ልዩ ትርጉም ያለው ነው። የመጀመሪያዎቹንም የመጨረሻዎቹንም የሚጠቀልለው ትርጉም መካከል ላይ ያለው ነው። ስለዚህ ቤተክርስቲያናችን በዛሬው ዕለት በአብይ ጾም በገብርኄር ሳምንት ሁሉም ይሄ ነገር እንዲነበብና እንዲተረጎም አደረገች። በእነዚህ ቀናት ግን እየተመላለሱ ብዙ የወርሃዊ በዓላትም ሊውሉ ይችላሉ። እዛው ታማኝ አገልጋይና ራሷን የእግዚአብሔር ባሪያ ብላ የጠራች ቅድስት እናታችንን በዛሬው ዕለትም እናገኛለን። ታማኙ አገልጋይ በተመሰገነበት ቀን ወይም ደግሞ ያ ትርፋማነቱ የሚነገርበት ቀን ላይ ያቺ ትርፋማዋ አገልጋይ እውነተኛዋ የእግዚአብሔር አገልጋይ በጎ አገልጋይ ራሷን ነየ ዓመቱ ለግዚአ ኩሉ ያለችዋ ታማኝ አገልጋይ ዓለምን ወክላ ለእግዚአብሔር የቀረበች ለመለኮታዊ አካል እናትነት የተመረጠች እመቤታችን ቅድስት ድንግል ማርያም ትታሰባለች። ታማኝ አገልጋዮች ይታሰባሉ። በዚህ ዓለም እንደ እመቤታችን ታማኝ ሆኖ የተገኘ የለምና የመጀመሪያይቱ ሴት ታማኝ አልነበረችም። ሰነፍ አገልጋይ ነበረች። ሰነፍ ባሪያ ነበረች። ማን? ሔዋን። በዛሬው ዕለት የምትታሰባ ሁለተኛይቱ ሔዋን ግን ታማኝ አገልጋይ በጎ አገልጋይ ናት። እና እናታችን ቅድስት ድንግል ማርያም እንዲሁ እናተርፍ ዘንድ በሕይወታችን ሁሉ አትለየን። እንግዲህ ቅዱስ እግዚአብሔር በቃሉ እንዲህ ብሎ ይነግረናል። መካከለኛውን ክፍል ያዙልኝ፣ ምሳሌውን መጀመሪያ ያዙልኝ። ምን ይላል? ሩቅ መንገድ እንደሄደ ሰው ለብላቴኖቹ ያተርፉ ዘንድ ገንዘብ ሰጥቶ እንደሄደ ሰው ነው ይላል። ለአንዱ ስንት ሰጣለ? እየመለሳችሁ ለሁለተኛው፣ ለሶስተኛው በሉ ያዙልኝ። መልካም። የመጀመሪያው 5 የተቀበለው ሰው ምን ያደረገ መሰላችሁ? ወሆረ ዝኩ ዘሐምሰ መካልየ ነሳ ወረብሃ ዲቤሆን ሐምሰ መካልየ። 5 የተቀበለው ወጣ ወረደ፣ ሌላ 5 አተረፈ። ስንት ሆነ? 2 የተቀበለው ወጣ ወረደ፣ ሌላ 2 አተረፈ። ስንት ሆነ? 1 የተቀበለው ሄደ፣ መሬት ቆፈረ፣ ወርቁንም ቀበረ። ስንት ሆነ? ምን አላችሁ? በጣም ጥሩ። እሺ፣ እኒህ 3ቱ ሰዎች እነማን ናቸው? እንግዲህ ጌታው ሊቆጣጠራቸው መጣ። አሁን ከባዱ ይሄ ነው። ሩቅ ሀገር እኮ ነበር ሄደው። ምን ነው ባልጠበቁት ሰዓት መጣ። ሩቅ ሀገር የሄደው ያ ጌታቸው መጣ፣ ባለጸጋው መጣ። ወአሐዘ ይትሐሰቦሙ ወእምድረ ብዙ መዋዕል አተወ እግዚኦሙ ወፀዋዐ ግብርቲሁ ወአሐዘ ይትሐሰቦሙ። ያ ባለጸጋ ተመልሶ መጣ፣ ሊቆጣጠራቸውም ጀመረ። ወሆረ ዝኩ ዘሐምሰ መካልየ ነስአ ወይቤ ናሁ ሐምስ መካልይ ዘወሀብከኒ ወረባይኩ ሐምሰ መካልየ። 5 የተቀበለው ቀረበ በደስታ
በደስታ በፈገግታ ወደ ጌታው ቀረበ። ለምን? አትርፏልና፣ የጌታውን ቃል ጠብቋልና ቀረበ። ምን አለ ይነለ? ጌታ ሆይ እነሆ 5 መክሊት ወርቅ ሰጥተኸኝ ነበረ። ወጥቼ ወርጄ ያተረፍኩት 5 ይኸው 10 አድርጌያለሁ አለ። ጌታውም ደስ አለው። በዚህ በጎ አገልጋይ ደስ አለው። ምን እንዳለ ታውቃላችሁ? ኦ ገብርኄር ወገብር ምእመን ባ ዘበውሁድ ምእመነ ኳንከሪ በብዙ ሰይመከ ባ ውስተ ፍስሓሁ ለእግዚእከ። ምን እንዳለ ሰምታችኋል? አንተ ታማኝ በጎ አገልጋይ፣ በጥቂቱ የታመንክ በብዙ ላይ እሾምሃለሁና ወደ ጌታ ደስታ ግባ አላችሁ። ከቃሉ ጋር ናችሁ? መልካም። እንግዲያውስ ተዘጋጁ። ወደ ጌታ ደስታ ግባ። ለምን? ታማኝ ስለሆንክ። ለምን? በጎ ስለሆንክ። ይህ ብቻ መሰላችሁ? ወከማሁ ዘሄ ክልኤተ መካልየ ነሣ። 2 የተቀበለውም ቀረበ። ጌታ ሆይ 2 ሰጥተኸኝ ነበረ፣ ወጥቼ ወርጄ ይኸው እነሆ 2 አደረግኩ። ስንት? 4 አድርጌያለሁ አለው። ያም ጌታ ደስ አለው። ኦ ገብር ምእመን ዘበውሁድ ምእመነ ኮንከ ዲበ ብዙ ሰይመከ በውስተ ፍስሓሁ ለእግዚእከ። አንተ ታማኝ አገልጋይ፣ በጥቂቱ የታመንክ በብዙ ላይ እሾምሃለሁ። ስለዚህ ወደ ጌታ ደስታ ግባ። ወዘሂ አሃደ መክሊተ ነሣ። 1 ወርቅ ወይም መክሊት የተቀበለው መጣ። ምን የሚመልስ ይመስላችኋል? ወይቤሎ ለእግዚኡ ፈሪሄ ወሖርኩ ወከረይኩ ምድረ ወደፈንኩ መክሊተከ ናሁ አሃዱ መክሊትከ። የሚገርም ነው። ቀረበ። ይህን ብቻ ያለ መስሏችኋል? ቀደም ብሎ የተናገረው አለ እንጂ ወናሁ ወይቤሎ ለእግዚኡ ናሁ አምረከ ከመ ብእሲ ድሩክ አንተ ተአርር ዘኢዘራይከ ወታስተጋብ ዘኢዘራውከ ወናሁ ፈርሄ ሖርኩ ወከረይኩ ምድረ ወደፈንኩ መክሊተከ። አያችሁ፣ ያልሰራ ሰው ምክንያቱ ብዙ ነው። ምን እንዳለ ታውቃላችሁ? ሌሎቹ 5 ሰጥተኸኝ ነበር ይኸው 10፣ 2 ሰጥተኸኝ ነበር ይኸው 4 ነበር ያሉት። ይሄኛው ግን ገና ሲቀር ምክንያት መደርደር ጀመረ። ምን አይነት ምክንያት? በጣም የሚገርም ምክንያት። አንተ ካልበተንክበት የምትሰበስብ፣ ካልዘራህበት የምታጭድ ጨካኝ ሰው መሆንህን አውቃለሁ። ስለዚህ ሌባ ቢሰርቀኝ፣ ወንበዴ ቢቀማኝ፣ ቀጣፊ ቢያታልለኝ ኋላ ምን ሆናለሁ ብዬ ፈርቼ ሄድኩና መሬት ቆፍሬ ይኸው ገንዘብህን ቀብሬያለሁ። ወናሁ ንዋይከ፣ ይኸው ገንዘብህ እቹ አንዲቷ ናት። ይኸው አለ። አለመስራት ሌላ፣ አለማድረግ፣ አለመውጣት፣ አለመውረድ፣ አለማትረፍ ሌላ። ስድብን ምን አመጣው? ምክንያት መደርደርን ምን አመጣው? የማይሰራ ሰው ሁሌም ለምክንያት ጊዜ ይሰጣል፣ ለንግግር ጊዜ ይሰጣል። የማይሰራ ሰው የሰነፍ ሰዎች መለያ ንግግር ማብዛት፣ ምክንያት ማብዛት፣ እግዚአብሔርን ማማረር ነው መለያቸው። የሚሰሩ ሰዎች ሁሌም በእግዚአብሔር ደስተኞች ናቸው። ሐዘንም ቢገጥማቸው፣ መከራም ቢገጥማቸው፣ በሽታም ቢገጥማቸው፣ የንብረት ውድመት፣ የገንዘብ ክስረት ቢገጥማቸውም እንኳ እግዚአብሔርን ያመሰግኑታል። ሰነፎች ግን ለማማረር አፋቸውን ሁሌ እንደከፈቱ ይኖራሉ። ይህ ሰው መውጣት መውረድ ማትረፍ ሲገባው 1 ተቀብሏል፣ 2 ማድረግ ነበረበት። ቀርቦ ግን ምን አለ? ይህ ለማትረፉ ብቻ ሳይሆን መስደብ ነው የጀመረው። ካልዘራህበት የምታጭድ፣ ካልበተንክበት የምትሰበስብ ጨካኝ ሰው መሆንን አውቃለሁ። ስለዚህ ሌባ ሰርቆብኝ፣ ወንበዴ ቀምቶኝ፣ ቀጣፊ አታሎኝ፣ ጠብታብኝ በኋላ መጥተህ እንዳትቆጣኝ ምን አደረኩ አለ? ሂጄ መሬት ቆፍሬ ቀበርኩ አለ። ግን ያድነዋል? ይሄ ምክንያት ያድነዋል? መልሱልኝ ሁላችሁ። አያድነውም አይደል? መልካም እንግዲህ አስያዙ። አያድነውም።
ያ ጌታው ምን ቢል ጥሩ ነው? ለነዚህ ያለውን ቃል አይደለም ለሱ የነገረው። በጣም የሚገርም ነው። ኦ ገብር ሐካይ ወእኩይ በአይቴ ተአምረኒ ዘአርብ ዘኢዘረውኩ ወአስተጋብ ዘይዘራይኩ። ካልበተንኩበት የምሰበስብ ካልዘራሁበት የማጭድ መሆኔን ቤት ታውቀኛለህ። አንተ ሰነፍና ክፉ ባሪያ። መልሱን ሰምታችሁ ሰነፍና ክፉ ባሪያ። ከፍ ብለን በመጀመሪያ ክፍል ላይ ከ10 ደናግል 5ቱ ምን ነበሩ? ሰነፎች አልነበሩ? እነዚያን ሰነፎች ወክሎ እየተጠራ ያለው ይህ ሰው ነው። ገብር ምዕመን የተባሉ ታማኝ አገልጋይ የተባሉት ሁለቱ ደግሞ 5ቱን ልባሞች ወክለው ነው እየተነገሩ ያለው። የነዚህ ደግሞ በሶስተኛው ክፍል ላይ ክርስቶስ በግርማ መንግስቱ በመጣ ጊዜ እኩሌቶቹን በቀኝ እኩሌቶቹን በግራ ያቆማል ይላል። ስለዚህ ሰነፎቹ በግራ ልባሞቹ በቀኝ እንደሚሆኑ ግልጽ ያደርጋል። እንደ ገብር ሐካይ እንደ ሰነፉ አገልጋይ ያሉት ሁሉም በግራ እንደሚቆሙ፣ እንደ ታማኙ ባሪያ እንደ ታማኙ አገልጋይ ያሉት ደግሞ በቀኝ እንደሚቆሙ የሚያሳይ ምስጢር ነው። እንዲህ ይልና ጌታቸው በጣም የሚገርም ነገር ይናገራል። ምን ይላል? በጣም የሚገርመው ይሄንን ገንዘብ ወስዳችሁ 10 ላለው ስጡት፣ ለዘቦ ይሁብዎ ወይወስክዎ ወለዘሰ አልቦ ዘሂቦ ያhayድዎ። ላለው ይሰጡታል፣ ይጨመርለታል፣ ይበዛለታል። የሌለውን ግን ያው ያለውን ይወስዱበታል። አስተውሉ። ከዚህ ቃል የተነሳ እንፍራ። ከዚህ ቃል የተነሳ እንንቀጥቀጥ። ከዚህ ቃል የተነሳ ልባችን ስብር ይበል፣ ህሊናችንን ቁርጥ ይበል። ልብ በሉ ምን ይላል ቃሉ? በጣም የሚገርም ንግግር ነው። ላለው ይሰጡታል፣ ይጨመርለታል። ለሌለውሳ ያው ያለው ይወሰድበታል፣ ባዶውን ይቀራል። አንድ ያለው ስላላተረፈ ያው አንዱ ይወሰድበታል። ማትረፍ አልቻለምና መውጣት መውረድ አልቻለምና ምክንያት ደርዳሪ ነውና። ስለዚህ ይሄንን ወለእኩይ ሰገብር ወሐካይ አውጽእዎ አፍአ ሀባሃሎ ብካይ ወሐቄስነን። ይሄንን ሰነፍ ባሪያ ግን እጅና እግሩን አስራችሁ ወደ ጨለማው ወርውሩት ይላል። ስለ ቃሉ የቃሉ ባለቤት የተመሰገነ ይሁን። በጣም ከባድ ቃል ነው። ይሄንን ሰነፉን ባሪያ እጅና እግሩን አስራችሁ ወደ ውጭ ጣሉታል። ጥርስ ማፋጨት ወዳለበት፣ ስቃይ ወዳለበት ጣሉታል። ይሄንን ቃል እስኪ ሙሉን ትርጓሜ ባንመለከት እንኳን ጥቂቱን የሚመጥነን ያክል እንውሰደው። ውሃ ላይ የቀረበ ሁሉ ውሃን አይጨርስም፣ ጥቂት ነው የሚጠጣ። ምግብ ላይ የቀረበ ሁሉ ምግብ አይጨርስም፣ ጥቂት ነው የሚበላ፣ ያቅሙን ያክል ነው። ከቅዱሱ ወንጌል ከማዕዱ ቀርበን ጥቂቱን እንበላለን፣ የሚሆነንን ማለት ነው። ስለዚህ ተወዳጆች ልብ እንበል። ሩቅ መንገድ የሄደው ማን ይመስላችኋል? ያ 10 ደናግል ሊቀበሉት የወጡት ሙሽራ እሱ ነበረ። ያ ሩቅ መንገድ የሄደው ከፍ ብላችሁ ስትመለከቱ የነበረው ሙሽራውን ሊቀበሉ የወጡ 10 ደናግል ተብሎ ነበረ። ያ ሙሽራ በዘገየ ጊዜ ሁሉም እንቅልፍ ብሏቸው እንደነበር ታስታውሳላችሁ። በጣም ጥሩ። ያ ሙሽራ ነበር አሁን ደግሞ መንገድ የሚሄድ ባለጸጋ ሆኖ የተገለጠው። ያ ባለሰርጉ፣ ያ ባለዳሱ፣ ያ 10 ደናግል ሊቀበሉት የወጡት ሙሽራ ዓለምን ሊያድን ወደዚህ ዓለም የተገለጠው እውነተኛው ሙሽራ በሰርጉ ቀን ራሱን አርዶ ለታዳሚዎች ያበላው መኑ ዘርየ መራዊ ዘጠብሐ ሥጋሁ በጊዜ ከብካቡ ወይትበላ ለግሙራ። በዓለም ላይ በሰርጉ ቀን ታርዶ የተበላ ሙሽራ ማን አለ ይልሃል? በመስቀል ላይ ታርዶ ለበጎቹ ምግብ የሆነው እረኛ በግን ይበላል እንጂ በግ እረኛውን ይበላል? ከዓለም ሕግ ውጭ ነው፣ ከዓለም አሰራር ውጭ ነው። ኦርቶዶክሳዊት ቤተክርስቲያን ለዘላለም የተሰወሩ ምስጢራት የሚገለጡባት ቤት ናት። አስተውለ ስማ፣ ልብ በል። በዓለም ላይ የሌለው ታሪክ በቤተክርስቲያን ይኖራል። በዓለም ላይ ያልተደረገ ምስጢር በቤተክርስቲያን ይደረጋል። 10 ደናግል ሊቀበሉት የወጡት ሙሽራ ለበጎቹ ራሱን አርዶ የሰጠው ሙሽራ ነው። ለሙሽራይቱ ማዕድ ሆኖ ምግብ ሆኖ የቀረበ ሙሽራ ነው። እሱ ሙሽራ ሊቀበሉት በመጡ ጊዜ በሩን ዘግቶ አላስገባ ያላቸው ሰዎች እንዳሉ ታስታውሳላችሁ።
እነዚህም ሰነፎቹ ናቸው። መብራት ይዘው ዘይት ያልያዙ ከደጅ እንደቀሩ ቅዱሱ መጽሐፍ ይነግረናል። አዎ ዝቅ ብለን እንየው። ይህ ሙሽራ ለብላቴኖቹ ገንዘብ ሰጥቶ አትርፉበት ብሎ ወደ ሩቅ አገር ሄደ ይለናል። እሱ ወደዚህ ዓለም ከመጣበት ጊዜ ጀምሮ ለሰው ልጆች የሰጠው ማትረፊያ ከፍጥረተ ዓለም ጀምሮ የሰጠውን ለማስታወስ ይናገራል። የሰው ልጅ ከተፈጠረበት ጊዜ ጀምሮ ከዚህ ዓለም በሞት እስኪለይበት ጊዜ ብዙ ገንዘብ ተሰጥቶታል። ገንዘብ የምላችሁ የሚቆጠር ወረቀት ወይም ደግሞ ቸንች ሳንቲም እየነገርኳችሁ አይደለም። እግዚአብሔር አምላክ ለሰው ልጅ በጥንተ ተፈጥሮ የሰጠውን አካል መግለጫ ነው። ተፈጥሯዊ አካላችንን ያሳያል። ያ የጌታውን ወርቅ ቀበረ የተባለው የተሰጠውን ወርቅ ነው የቀበረው። እኛም ተፈጥሯዊ አካላችን ከራስ ፀጉር እስከ እግር ጥፍራችን ድረስ ያለው አካል ወርቅ ነበረ። ይህን አካላችንን ቀበር ነው። ወዴት እንደቀበር ነው እንፈልግ እና ይህ ሙሽራ ነበር ወደ ሩቅ አገር የሄደው። ለፍጥረቱ የሚመጥናቸውን አካል ለሁሉም ለእያንዳንዳቸው ወለለ አሃዱ በአምጣነ ይግሉ ወሃቦሙ ለእያንዳንዱ በሚቻላቸው መጠን ሰጣቸው። አጭርም ይሁን ረጅም፣ ቀጭንም ይሁን ወፍራም እያንዳንዱ ሰው የሚመጥነው አካል ተሰጥቶታል። ረጅሙ በአጭሩ እንዳይቀና፣ አጭሩም በረጅሙ እንዳይቀና፣ ወፍራም በቀጭን፣ ቀጭን በወፍራም መቅናት የለም። ይህ በሌለበት እግዚአብሔር ለእያንዳንዱ የሚችለውን ያክል አካል ሰጥቶታል። የእያንዳንዱን አካል በሃይማኖት የመጠበቅ ግን የሱ ድርሻ ነው። የእያንዳንዱን አካል በቅድስና መጠበቅ ግን የሱ ድርሻ ነው። ታዲያ የጌታውን ወርቅ የቀበረው ሰነፉ እዚህ ጋር እንፈልገዋ። 5 ይቀበል፣ 2 ይቀበል፣ 1 ይቀበል፣ በጥቅሉ በዚህ ዓለም ያለንን ሰዎች የሚወክሉ ሰዎች ናቸው። እነዚህ በምሳሌ የተገለጡት ሩቅ መንገድ ሄደ የተባለው እግዚአብሔር ምን ያህል ከሰው ልጆች አይምሮ በላይና ከፈላስፎች ሕሊና የራቀ መሆኑን ያመለክታል። ሩቅ መንገድ ሄደ ማለት ፍጡራን በማያውቁበት ባህሪ ይኖራል ማለት ነው። ሀበይ በጽሖ ሕሊና ሰብ ወኢዘ መላእክት አይምሮ የመላእክት አይምሮ የሰዎች ሕሊና የማይደርስበት ተብሎ ይነገራል። ማን? እግዚአብሔር። በዚህ ዓለም ያሉ ተመራማሪዎችም ሆነ አዋቂዎች፣ ሳይንቲስቶች ጥቂት እንኳን ማግኘት የማይችሉት ሩቅ ነው እግዚአብሔር። ስለዚህ እግዚአብሔር ሩቅ መንገድ ሄደ ማለት ሰውን ፈጥሮ ነገር ግን በባህሪው ባይታወቅነት ይኖራል ማለት ነው። አስተውሉ። ሰውን ፈጥሮ ነገር ግን በሰዎች አይምሮ ልኬት አይደለም የሚኖረው። በሩቅ ባህሪው በረቀቀ ባህሪው ይኖራል። ታዲያ ከነዚህ ተፈጥሯዊ አካል ከተቀበሉ ሰዎች 5 የተቀበለው ወጥቶ ወዶ አልተረፈ ማለት እግዚአብሔር በሰጠው አካል እያንዳንዱ ሰው ሰርቶ ወጥቶ ወርዶ አትርፎ ለድሃ መጽውቶ በሃይማኖት ተጠብቆ ቤተ ክርስቲያንን በማገልገል እድሜውን ያሳለፈ እንደሆነ አንተ ታማኝ አገልጋይ በሰጠው አካል ተሰርተህበታል፣ ተጠምቀህበታል፣ መጽውተህበታል፣ ሰግደህበታል፣ እጅህን ወደኔ ዘርግተህበታል። ማትረፍ ዓይንህ የው ቅዱሳት መጻሕፍት እንዲመለከቱ አድርገህበታል። ጆሮህ ቅዱስ ቃሌን እንዲሰሙ አድርገህበታል። አተረፍክበት። ወርቅ ማለት ይሄ ነው። ሕሊናህ መልካም እንዲያስብ አድርገህበታል። አእምሮህ በተስፋ ወደኔ ሁሌ ተዘርግቶ ይኖራል። ስለዚህ ማትረፍ ወሳጣዊ አካላችንም አፍአዊ አካላችንም ለእግዚአብሔር የተዘረጋ ነው። ስለዚህ ይህንን በአግባቡ የተጠቀመ በወሳጣዊ አይምሮ ወደ ዓለም ያልሸሸ ከእግዚአብሔር ያራቀ እሱ ወርቁን አተረፈበት፣ አካሉን አተረፈበት። በአፋዊ አካል በስግደት በጾም በጸሎት ያገለገለ እሱ አተረፈ። ያ መጥቶ ይቆጣጠራል ማለት አካላችሁን ምን አደረጋችሁበት? ጆሮ ሰጥቻችሁ ነበር፣ ተምራችሁበታል። ዓይን ሰጥቼ ነበር፣ አነበባችሁበት። እግር ሰጥቼ ነበረ፣ ወደ መልካሙ ቦታ ተጓዛችሁበት። እጅ ሰጥቼ ነበረ፣ ሰርታችሁ መጸወታችሁበት። አይምሮ ሰጥቼ ነበረ፣ እኔን በደስታ ተቀበላችሁበት። እምነት አላችሁ? ጥያቄ አለው። አየህ፣ ወሳጣዊም ሆነ አፍአዊ አካላችን ወርቅ ሰጥቶን ሄደ። ይህንን ወርቅ ያተረፉ አሉ፣ የቀበሩ አሉ። የጌታውን ወርቅ ቀበረ ነው ያልነው። ስለዛ ሰነፍ ሰው ነው የተናገርነው አይደል? ስለዚህ ያ ሰነፍ ሰው ማን ነው? ያ ታማኙ አገልጋይስ ማን ነው? መኑ ውእቱ ገብርኄር እያለ ቅዱስ ያሬድም ይጠይቃል። ታማኝ አገልጋይ ማን ነው? በጎ አገልጋይ ማን ነው? በጎ አገልጋይ አንደበት ሰጥቻችሁ ነበረ። ታዲያ ያንን አንደበት በታማኝነት ተጠቀማችሁበት ወይ? ይጠይቃል። 5 ይቀበል 2 ይቀበል ሁሉም እንዳቅሙ ተቀብሏል። ማትረፍ ግን የሱ ነው።
እያንዳንዳችን ከእግዚአብሔር ባገኘነው አካል ደስተኛ መሆን አለብን። በመጠናችን ስለተሰጠ ማጉረምረም ማማረር የሌለበት ህይወት ነው ክርስትና። የለም በእግዚአብሔር የሚያማርር እንዳይኖር አንደበቱን ወደ እግዚአብሔር እንዳይዘረጋ መጠንቀቅ አለበት። ወአንበሩ ውስተ ሰማይ አፉሆሙ ነው የሚለው መዝሙረኛው ዳዊት። አፋቸውን ወደ ላይ ያነሱት ይላል። ምክንያቱም እግዚአብሔር ለመሳደብ ጀመሩ፣ ለማማረር ጀመሩ፣ አልቻለም ይሉት ዘንድ ጀመሩ። ለእግዚአብሔር አስተያየት ሊሰጡ የሚሞክሩ በርካታ ድንዙዞች አሉ። በሰብአዊ አእምሮ ልኬት እግዚአብሔርን አስተያየት ሰጥቶ ለመመለስ የሚታገል አስተያየት አይሻም። እግዚአብሔር ምክር አይሻም፣ ረድኤት አይሻም፣ እርዳታ አይሻም። የሚረዳ ነው እግዚአብሔር። እርዳኝ ብቻ የሚባል አምላክ እንጂ አስተያየት የምትሰጠው አምላክ አይደለም። ስለዚህ በተፈጥሯዊ አካላችን ምን ያህል አተረፍንበት? አሁን ጠይቁት ራሳችን። እየራሳችንን መጠየቅ ነው። ተፈጥሯዊ አካላችን ምን ያህል አይናችን ንጹህ ነው? ምን ያህል አንደበታችን ንጹህ ነው? ምን ያህል ጆሮአችን ንጹህ ነው? ምን ያህል እዚህ ላይ የጌታውን ወርቅ ቀበረ ማለት እግዚአብሔርን ልናመሰግንበት የተፈጠረ አንደበት ለክፉ ወሬ፣ ለክፉ ሐሜት፣ ለተንኮል በዋለ ጊዜ፣ ለሽንገላ በዋለ ጊዜ የጌታውን ወርቅ ቀበረ። አንደበቴ የእግዚአብሔር ወርቅ ነበረ። ስለዚህ ክፉ ተናገርክበት ማለት ቀበርከው ማለት ነው። አላተረፍክበትም፣ ልታመሰግንበት ነበር የተሰጠኸው። እዚህ ነው ልናመሰግንበት። ባርኮ ለእግዚአብሔር በኩሉ ጊዜ ወዘልፈ ስብሐቲሁ ውስተ አፉየ። መዝሙረኛው ዳዊት በመዝሙር 33 ላይ ጌታዬን ዘወትር አመሰግነዋለሁ፣ ምስጋናውም ሁል ጊዜ በአንደበቴ ነው ይላል። ሁል ጊዜ በአንደበቴ ነው። የሚገርም እኮ ነው። ስለዚህ ነው ማትረፍ ይባላል ወገኖቼ። ማትረፍ፣ አካልን ማትረፍ ተመልከቱ። በእጃችን ማትረፍ። ሰው ይሰራል፣ ይሰበስባል፣ ነገር ግን ይበትናል፣ ይሰጣል፣ ያደርጋል። ስለዚህ እጅም ነው አትራፊ ሆነ። ይሄ ነው ማትረፍ ይባላል። ይሄ ሰው ምን ይባላል? አንተ ታማኝ አገልጋይ ወደ ጌታ ደስታ ግባ። በጥቂቱ ታምነሃል ማለት በዚህ ዓለም ፈራሽ በስባሽ በሆነው አካል ታምነሃልና የማይፈርስ የማይበሰብስ አካል እሰጥሃለሁ። ለዘላለማዊ ትንሣኤ፣ ለዘላለማዊ ሕይወት የሚያበቃ ትንሣኤ ስጋን እሰጥሃለሁ። ለምን? ይኸው አሁን በሚታመም በሚቆስል መከራ በሚቀበል እጅና እግር መልካም ሰርተህበታልና። አይ ህመምንም ሆነ መከራን የሚሻገሩ እጆች መልካም የሚያደርጉ እጆች ናቸው። እና ይህን ነው ማትረፍ የተባለው። ታዲያ በተቃራኒው የጌታውን ወርቅ የቀበረው ግን ገንዘብ ይዞ የማይመጸውተውን እጅ እግር ይዞ ወደ መጥፎ ነገር የሚጓዘውን ሁሉ የጌታውን ወርቅ ቀበረ አለ። ውስጣዊ አእምሮውን ለክፉ ነገር የተጠቀመውን ወንድሙን ለመጥላት ብቻ ውስጡ የሚያመላልሰውን ይሄው የጌታውን ወርቅ ቀበረ ይባላል። ስለዚህ ነው አካሉ ለክፉ ነገር ተጠቅሟልና ይህ ሰው የጌታውን ወርቅ ቀበረ። ታዲያ ምን ብሎ ይመልሳል? እንዲህ አይነት የቀበረው ሰው ግን ሲመልስ አካል ሰጥቶት ሳለ ምክንያት የሚፈጥረው አንተ ካልዘራህበት የምትበትን ማለት ምንም መልካም ባንሰራም እንኳን በቸርነት ልታድነን ስለምትችል ስለዚህ ባልሰራም ምንም አይደለም ብዬ ነው ብሎ ስንፍናውን ይገልጻል። ስንፍናውን ይገልጻል። አይደለም፣ እንደዛ አይደለም። ስራ እንድንሰራበት የተሰጠንን አካል በስንፍና ምክንያት ነገ ምክንያት ለመደርደር ብለን መተኛት የማይገባ መሆኑን ይናገራል። እኔ አካል ሰጥቼ ሳትሰሩ ጽደቁ ያልኩበት ጊዜ መቼ ነው ብሎ ይመልሳል። ሳትሰሩ ጽደቁ መቼ አልኩኝ? የኔ ቸርነት የሚጨመረው ስራችሁ ላይ ነው። ሰው የሚችለውን እንዲያደርግ ነው የተፈጠረው። ስለዚህ ነው አካልን ወርቅ ብለን ጠራ ነው በቅዱስ መጽሐፍ። አካሉን ምን አደረገ? ክፉ ሰራበት። ይሄ መቅበር ይባላል። ሁለተኛው ጠባያዊ አእምሮ ነው ወርቅ የተባለው። 5ም ሆነ 2 የተቀበሉ 1 የተቀበለ ማለት ጠባያዊ አእምሮ የተፈጠረለት ሰው ማለት ነው። ጠባያዊ አእምሮ ማለት የሰው ልጅ ሲፈጠር በመጀመሪያ የተሰጠው አእምሮ ነው። ይሄ ተፈጥሯዊ አእምሮ ማለት ነው። እግዚአብሔር ሰውን ሲፈጥር እንደ ሌሎቹ ፍጥረታት ያለ አእምሮ የፈጠረው አይደለም። እንደ እጽዋት፣ እንደ አይባን፣ እንደ ድንጋዮች ወይም እንደ እንስሳት ያለ አእምሮ አልፈጠረውም። የእያንዳንዱ ሰው ውስጥ አእምሮ አለ። ይሄ ተፈጥሯዊ አእምሮ። ተፈጥሯዊ አእምሮ ምን ይሰራል ከተባለ እምነትን፣ ሃይማኖትን፣ ክፋትን፣ ደግነትን፣
ከመምረጥ በፊት በተፈጥሮ ለሁሉም ሰው የሚሰጥ አእምሮ ነው። ይሄ ተፈጥሮ አእምሮ ማለት ሃይማኖት ባይኖራቸውም እንኳን አእምሮ የሌላቸው ሰዎች የሉም። ሃይማኖት ከጠባያዊ አእምሮ የተነሳ ነው የምናገኘው። አባታችን አብርሃም በጠባያዊ አእምሮ ተመራምሮ እግዚአብሔርን እስከ ማግኘት ደርሷል። የሰው ልጆች በጠባያዊ አእምሮ ተመራምረው እውነትን እንዲያገኙና ሰማይ ምድሩን የፈጠረውን እግዚአብሔርን እንዲያመልኩ ይፈልጋል። ስለዚህ ሰው ጠባያዊ አእምሮ ያለው ነው። ነገር ግን ይሄ ጠባያዊ አእምሮ ከሃይማኖት በፊት በተፈጥሮ ላለ ሰው ሁሉ የሚሰጥ የሚገኝ ነው ያለ ነው። እስመ ክልኤፍናሁ ለአእምሮ የአእምሮ መንገዱ ሁለት ነው። በአእምሮ ዘይቀድማ ለሃይማኖት ወቦ ዘይተወለድ እምኔሃ አእምሮ ማለት ሁለት አይነት ነው ይለናል ማሬሳቅ። አንደኛው ከሃይማኖት የሚቀድም አእምሮ አለ ይላል። ሁለተኛው ደግሞ ከሃይማኖት የሚወለድ አእምሮ አለ ይላል። ልብ በሉ አላችሁ? ከቃሉ ጋር ናቸው። ስንት አይነት አለ? አንዱ ከምን የሚቀድም፣ ሁለተኛው የሚወለድ። የሚገርም አንደኛው ከሃይማኖት የሚቀድም ነው አለ አእምሮ። ሁለተኛው ደግሞ ከሃይማኖት የሚወለድ አእምሮ ነው አለ። ያዝ ከፍ በለሽ። ከሃይማኖት የሚቀድም አእምሮ ማለት ምን ማለት ነው? ከሃይማኖት የሚወለድ ማለትስ ውእቱኬ አእምሮ ጠባያዊ። ከሃይማኖት የሚቀድም አእምሮ ማለት ጠባያዊ አእምሮ ነው፣ ተፈጥሯዊ አእምሮ ነው። ውእቱኬ አእምሮ ጠባያዊ ይፈልጥ ሰናይ እምኩይ። ሃይማኖት ይኑሮ አይኑሮ ግን ጠባያዊ አእምሮ እስከተሰጠው ድረስ ጠባያዊ አእምሮ ደግሞ በጎን ከክፉ ክፉን ከበጎ መለየት ይችላል ይላል። አያችሁ? ክፉን ከበጎ በጎን ከክፉ መለየት የሚችል ነው ይህ ጠባያዊ አእምሮ። ከሃይማኖት የሚወለድ የሚባለው አእምሮሳ ምንድነው ካላችሁ ደግሞ መንፈሳዊ አእምሮ ነው። መንፈሳዊ አእምሮ ማለት ከዚህ ዓለም አልፎ ማወቅ መቻል፣ የዘላለማዊን ሕይወት ጉዳይ ሳይቀር ቅዱሳት መጻሕፍት በነገሩን መሰረት የምንቀበለው መቀበልና በቅዱሱ መንፈስ የሚገለጥልን ዕውቀት እሱ መንፈሳዊ አእምሮ ይባላል። ልብ በሉ። ከሃይማኖት የሚቀድመው በሁሉም ሕዝብ አለ። ከሃይማኖት የሚወለደው ግን በእውነተኛይቱ መንገድ ለሚጓዙ ብቻ የተሰጠ ነው። ስለዚህ ጠባያዊ አእምሮአችን መንፈሳዊ አእምሮአችን ምን ይባላል? ወርቅ ይባላል። 5 2 የተቀበለ አንድ የተቀበለ ማለት ጠባያዊ አእምሮ የተሰጠው ሁሉም እንደየአቅሙ በተፈጥሮ ተሰጥቶታል ነው። ያንን አተረፈበት ማለት በጠባያዊ አእምሮ ተመራምሮ ሰማይና ምድርን በፈጠረው በእግዚአብሔር የማምለክ ሕይወቱን ያመለክታል። ወርቁን ቀበረ ማለት ደግሞ ጠባያዊ አእምሮ ተሰጥቶ ሳለ ሳይጠቀም ቀርቶ በክደት ይዋልላል ማለት ነው። ወርቁን ቀበረ፣ አእምሮውን ቀበረ፣ የግለሰቦች ተከታይ ሆነ፣ አእምሮውን አጣ። በራሱ ፍላጎትና ስሜት ሲነዳ የተፈጠረለትን አእምሮ አጥቶ ከፈጣሪው ተለይቶ ይኖራል። ይሄ ጌታውን ወርቅ መቅበር ነው። አእምሮአችን የእግዚአብሔር ወርቅ በእኛ ውስጥ ያለ ነው። እሱን ማጣታችን አእምሮአችንን ማጣት ነው። ይሄን አእምሮ ማጣት እግዚአብሔር ማጣት ነው። ለዛ ነው ስለዚህ ወደ እግዚአብሔር ለመሄድ የሚታገል ጠባያዊ አእምሮ አለን። ይሄንን ጠባያዊ አእምሮ ነበር ሰው እያጣ ያለው እየተወሰደበት ያለው በዝማኔ ምክንያት፣ በገንዘብ ምክንያት፣ በጥላቻ በቂም በቀል ምክንያት፣ በጭንቀት ምክንያት ጠባያዊ አእምሮ እየተወሰደበት ይገኛል። ወርቁን ቀበረ። አየህ፣ ተስፋ የሚያርፍበት ይህ አእምሮ ነው። ሰላም የሚገኝበት ይህ አእምሮ ነው። ፍቅር የሚሰፍንበት፣ አንድነት የሚኖርበት ይህ አእምሮ ነው። ይህ በጠፋ ቁጥር ሰላም የለም፣ ፍቅር የለም፣ አንድነት የለም። በትዳር ውስጥ መልካም አርአያ የለም። ልጆችን በሃይማኖት የማሳደግ ስሜት የለም። አእምሮ የለምና ይሄ ጌታውን ወርቅ ቀበረ። ሰነፍ ባሪያ ማለት ይሄ ነው። ሰነፍ ባሪያ አእምሮን ከመጠበቅ በላይ ትልቅነት፣ አእምሮን ከማስወሰድ በላይ ልቅነት፣ ውርዴት የለም። ለሰው ልጅ ትልቁ ወርቅ፣ ትልቁ ዕንቁ አእምሮ ነው። ይህንን አእምሮ ሰው እያጣ ይገኛል። ገንዘብ ቢኖርህም እንኳን አእምሮ እስከሌለ ድረስ አትጠቀምበትም። ስልጣን ቢኖርህም እንኳን አእምሮ እስከሌለ ድረስ አትጠቀምበትም። ቤት መኪና ሙሉ ሊኖር ይችላል፣ አእምሮህ ግን የለም፣ ተወሰደ። ለዛ ነው ኦርቶዶክሳዊ አስተሳሰብ ከእያንዳንዳችን ህሊና ጠፍቶ ወንድም እንኳን ደባይድ የሚታየው። እግዚአብሔር
መጥቶ ሊቆጣጠረን እንደነገረን ሰምታችኋል። ሰጥቻችሁ ነበር አይምሯችሁ፣ ለምንድን ነው ግለሰብ የተከተላችሁበት ይለናል። ለምንድን ነው የተዋረዳችሁበት? ለምንድን ነው ከፍታን አታችሁ ዝቅ ያላችሁበት? በዚህ አይምሮ እኮ ተጠቀሙ ነበር የሰጠኋችሁ፣ አይምሮ እንደሌላቸው እንስሳት። ለዚህ ነው ቅዱሱ መጽሐፍ እንዲህ ይለናል፣ ሰብእሰን ዘክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ። ሰው በጠባያዊ አይምሮ የከበረ ነበረ፣ ነገር ግን ጠባያዊ አይምሮ እንደሌላቸው እንስሳት ሆነ። ልብ እንደሌላቸው እንደ ፈረስ በቅሎ ሆነ። ለዚህ ነው የሚንጠላጠለው ሰው። ለዚህ ነው ከሚስት በላይ የሚበልገው። ለዚህ ነው ከባልዋ በላይ ሌብነትን የምትፈጽመው። አየው፣ አይምሮ ማጣት እንደ እንስሳ አደረገን። ከራስ ገንዘብ ውጭ ሌላን መመኘትና በወንድምህ ሀብት መቅናት፣ የሁሉ የመጣው ከአይምሮ ማጣት ነው። ምን አደረጋቸው? የጌታውን ወርቅ ቀበረ ይሄ ሰው። አስተውል። አይምሮ ቢኖረን ኑሮ ዘላለማዊ እግዚአብሔርን በቅን ልቡና መከተል ስሜታችን የበለጠ ከፍ ይለን ነበረ። ነገር ግን በምድራዊ አስተሳሰብ የወረደ ህሊና እግዚአብሔርን የማግኘት እድሉ የወረደ ነው። አያችሁ፣ ሁሉ ጊዜ አይምሯችን ወደ ላይ ከፍ እንዲል ነው ቤተክርስቲያናችን የምታስተምረው። ላይለ ይኩን ህሊናክሙ በሰማይ ያያሉ ልብክሙ። ህሊናችሁ በላይ ይሁን፣ ልባችሁን በሰማይ ይኑር። ምን አይነት ግሩም አነጋገር ነው! ልባችሁ በሰማይ ይኑር ምን ማለት ነው? አካላችን በምድር እያለ እንኳን ልባችን በሰማይ ይሆናል። ለምን? በስደት ሀገር ሆኖ ሀገሩን የማይናፍቅ ማን ነው ከናንተ? ማን ነው የተወለደበትን ሀገር የማይናፍቅ የተገኘበትን እትብቱ የወደቀበትን የማይናፍቅ ከናንተ ማን ነው? ኧረ ማንም ካላችሁ እንግዲያውስ ሀገራችን ይሄ አይደለም። ሀገሬ የሚመስለው ካለ እዚህ ምድር ላይ ሀገር የለውም። ኦርቶዶክስ ላይ ነው ሀገሩ። ወለነሰ ዘውስተ ሰማይ ሀገርና ይልሃል ሐዋርያው ቅዱስ ጳውሎስ። ምስክር ከፈለግ እኛስ ሀገራችን በሰማይ ነው አለ። ስለዚህ ሀገርህን ትናፍቃለህ ማለት ነው። አየህ፣ በምድር ላይ በምናደርጋቸው ነገሮች ረክተን አናውቅም፣ አያረካንምም። ጠግበን አናውቅም፣ አንጠግብምም። ለዚህ ነው ቅዱሱ መጽሐፍም እንዲህ ይለናል፣ በላዕክሙ ወኢትጠግቡ፣ በላችሁ አትጠግቡም፣ ሰተይክሙ ወኢትረዊዑ፣ ትጠጣላችሁ አትረኩም፣ ትለብሱ ወኢትመውቁ፣ ትለብሳላችሁ ግን አይሞቅም ብሎ ይናገራል። ምን ማለት ነው? በዚህ ዓለም ለበስን ብትሉም እንኳን ብርዱ አይቀርም፣ በላን ብትሉም እንኳን ረሃቡ አይቀርም፣ ጠጣን ብትሉም እንኳን ጥምአ ነፍሱ አይቀርላችሁም ማለት ነው። ስለዚህ አይምሮ እስካለ ድረስ ወደ ላይ ከፍ ማለትን ያመጣል። አስተውሉ ኦርቶዶክሳውያን፣ ከዚህ ዓለም ልክስክሶች ጋር አትልከስከሱ። አጋንንት ጋር አያችሁ፣ ኮብላይ ባሪያ ጋራ ምን ያልከሳክሰናል? ኮብላይ ባሪያ፣ ጥፉ ገብር። ኮብላይ ባሪያ ማለት ከእግዚአብሔር የኮበለለ ባሪያ። ዲያብሎስም እንጂ መልአክ ነበረ፣ ዲያብሎስም እንጂ የእግዚአብሔር ቅርብ ነበረ። ነገር ግን ኮብላይ ባሪያ ሆነና ወደዚህ ዓለም ተጣለ። እኛም እሱን ተከትለን አይምሯችንን አጣንና ወደዚህ ዓለም ተወረወር። ነገር ግን ምሕረቱ ብዙ ነውና የሰው ልጅን እንደወደቀ ይቅር እንደጠፋ በዛው ጠፍቶ ይቅር አላለም። መጣና እረኛችን ሊፈልግ ተገለጠ። በዚህ ዓለም በጨለማ ውስጥ ስንድበሰበስ አገኘን። በጎቹ እረኛ አጥተው ተቅበዝብዘው ነበር። እንዘ ከመ አባግዕ ትሳኰዩ ወይእዜኒ ግቡ ሀበ ኖላዊክሙ ወዐቃቢሃ ለነፍስክሙ። እናታለን ሐዋርያው ቅዱስ ጴጥሮስ እንደጠፉ በጎች ተቅበዘበዙ ነበረ ይለናል። እንደጠፉ በጎች ተቅበዘበዙ ነበረ። አሁን ግን ወደ እረኛችሁ ግቡ ተመለሱ ተባለ። አያችሁ፣ ይህንን ጠባያዊ አይምሮ ዲያብሎስ ተረክቦት ይጫወተው ነበረ። አንዳንዱን ድንጋይ ሲያስመልክ፣ አንዳንዱን ወንዝ ሲያስመልክ፣ አንዳንዱን ዶሮ፣ በግ፣ ፍየል ሲያስመልክ፣ አንዳንዱን ዘንዶ ሲያስመልክ ነበር። ከፍ አለ ያሉ ደግሞ ከፍ ብለው ፀሐይ ጨረቃን ያመልኩ ነበረ። ነገር ግን እግዚአብሔር እንድንጠፋ አልፈለገምና እረኛችን ተገለጠ። የእስራኤል እረኛ ሆይ አድምጥ ያለው መዝሙረኛው ነብይ እንዴት ተፈጸመ? አድምጥ፣ እግዚአብሔር ይሪየኒ ወአንቦ ዘይሐጣኒ ያለው የነብዩ ቃል ተፈጸመ። እግዚአብሔር እረኛዬ ነው የሚያሳጣኝ የለም አለ። አየህ፣ በጠባያዊ አይምሮዬ ተመራምሬ ደርስበት ዘንድ ተሰጥቶኝ ሳለ ነገር ግን በሰይጣን ምክር ተታልዬ ወደሁ። እረኛዬ ግን መጥቶ አቀፈኝ፣ የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል ይለናል። ልምላሜ ነፍስ የሚገኝበትን የቤተ ክርስቲያን መሰረት ያመለክታል። አስተውሉ ወገኖቼ፣ እንደ ጠፉ በጎች ትቅበዘበዙ ነበር። አሁን ግን ወደ እረኛችሁ ወደ ነፍሳችሁ ጠባቂ ተመለሱ አለን። በምድር የምንመለስ
የምንመለሰው? በአይምሮ። ይሄን አይምሮ ካጣን እንዴት እንመለሳለን? እጅ እግራችን መልካም የሚሰራ ቢመስልም እንኳ አይምሮአችን እስከጠፋ ድረስ እግዚአብሔርን የማግኘት እድላችን በጣም አናሳ ነው። እግዚአብሔር የሚያድረው በአይምሮአችን ነው። መንፈስ ቅዱስ የሚያርፈው በአይምሮአችን ውስጥ ነው። ስለዚህ ይህንን አይምሮ የቀበረው ስንቱ ነው? አይምሮአችን አልተቀበረም? የትውልዱ የወጣቱ የህዝቡ ትዳር መስርተን ትዳር መምራት ያልቻልን ስንቶቻችን ነን? አይምሮ ቢጠፋ አይደለም ትዳራቸውን የቀበሩ ስንቶች ናቸው? ልጆች ወላጅ አልባ ሆነው በረንዳ እስኪያድሩ ድረስ የደረሱት ለምንድን ነው? መጀመሪያ ተማምነህ ባልና ሚስት ልትሆኑ ገብታችሁ ነገር ግን ተካክዳችሁ አይደለምን? እነዚህ ልጆች መጥፋታቸው ማን ነው ተጠያቂ? እምነት ቢክዱ ተጠያቂው ማን ነው? ባለጌ ቢሆኑ ተጠያቂው ማን ነው? አገር አፍራሽ ሆኖ ቢያድጉ በተጠያቂው ማን ነው? ይህ ትዳሩን የቀበረው ሰው ነው። ይህ አይምሮን ያጣው አይምሮን የቀበረው ሰው ነው። ሰሙኛላችሁ? ከቃሉ ጋር ናችሁ? በጣም ጥሩ። እስኪ ጠባዩን አይምሮ ጠብቆ ያለው ማን ነው? በተአምር ፍለጋ ራሳችንን ያጣንበት ጊዜ አለ። አንዳንድ ጊዜ በቤታችን ላይ ከሚገኘው ኢኮኖሚ ማነስ ምክንያት የምናማርበት ጊዜ አለ። አንዳንድ ጊዜ በበሽታ የተመታን ዕለት ወይ እግዚአብሔር ብለን የምናጉረመርምበት ጊዜ አለ። ጠባያዊ አይምሮ ግን ይሄን አይደል። የአይምሮ ማጣት የሚያመጣው መዘዝ። ታዲያ ለዚህ መድኃኒቱ ምንድነው ያላችሁ እንደሆነ ማትረፍ በአይምሮአችን። የምናተርፈው ግን ጠባያዊ አይምሮአችን ስንጠብቅ ነው። ዕቅበተ አእምሮ አይምሮን መጠበቅ። አየህ፣ ምድርን ቆፈረ፣ የጌታውን ወርቅ ቀበረ። ዓለምን ቆፈርናት፣ አይምሮአችንን ቀበርን። በዓለም ውስጥ በዓለም ፍላጎት ስበት አይምሮአችን እስከተቀበረ ድረስ እግዚአብሔርን የምናገኝበት ምስጢሩ ምንድን ነው? ቤት ነው። እንዴት ነው ታዲያ? በዚህ አይምሮ ነው ሃይማኖትም የሚጠበቀው። ይህንን አይምሮ እስካጣን ድረስ ሃይማኖት እኛ ጋር አይቀጥልም። አየህ፣ እምነት እኛ ጋር አይቀጥልም። በሚታዩ ነገሮች እንሸወዳለን። በሚመጣው መከራና መዘዝም እንሸወዳለን። ጠላት ሲደነፋብን እንፈራለን። ለምን? አይምሮ የለምና። አይምሮ እስካለ ድረስ ግን ሰማዕትነት አለ። አይምሮ እስካለ ድረስ ጽንዓት፣ ጭካኔ አለ፣ ድፍረቱ አለ። ስለዚህ ይህንን አይምሮ የቀበረው ስንቱ ነው? እዛ ነው አይምሮን የቀበረውን ጌታ ምን ብሎ ይጠራዋል? አንተ ሰነፍ ባሪያ አለው። ተመሰገነ። ወደ ጌታ ደስታ ገባ ተባለ? አልተባለም። ስለዚህ ኦርቶዶክሳዊ አይምሮ እየጠፋብን ነው። ጠባያዊ አይምሮ እየተሰረቀብን ነው። ሁሉም ለቤቱ ዘበኛ ይቀጥራል፣ ለንብረቱም ጠባቂ ይሾማል፣ ኪሱንም አጥብቆ ይጠብቃል። አይምሮን ግን እየጠበቀ አይደለም። ወሬ ይጥለዋል፣ የሐሰት ፖለቲካ ያሸንፈዋል፣ ዘረኝነት ነጉዶት ይወስደዋል፣ የግለሰብ ተከታይነት ያጠፋዋል። ታዲያ በዚህ ሰዓት አይምሮ አለ? በእግዚአብሔር የመታመን የልብ ጉልበታችን የት አለ? የአይምሮ ወደ እግዚአብሔር የመመሰጥ ስሜቱ የት አለ? አየህ፣ መሰረቅ ይሉሃል ይሄ ነው። መቅበር ይሉሃል ይሄ ነው። እንቀበራለን። ገብረ ሐካይ መባል ይሄ ነው። ሰነፍ ባሪያ ይሉሃል ይሄ ነው። ታዲያ ከእመቤታችን ጋር የእግዚአብሔር አገልጋይ ነኝ ብላ ልትመሰክር የምትችለዋ ማን ናት ከእናንተ? እስኪ እናቶች፣ እናታችሁ ማን ናት? በዲያብሎስ ምክር ምክንያት ራሷንም ሆነ አዳምን የጎዳችዋ ሔዋን ናት እናታችሁ? እናትን ምሳሌያችሁ እሷ ናት። ከክብሯ የወደቀችዋ ሔዋን በኋላ በልጇ ምክንያት ብትድንም፣ ያቺ ዲያብሎስ ምክር ያታለላት ሔዋን፣ ዲያብሎስ የክፉ ብስራት ያበሰራት ሔዋን፣ የሞት ምክንያት ቃኤልን የወለደችዋ ሔዋን እሷ ናት እናታችሁ? ጠባያዊ አይምሮዋን ያበላሸችዋ ያች እሷ ናት እናታችሁ? አይደለችም ካላችሁ ከሷ ተሽላችሁ ተገኙ። ለባላችሁ የህይወት ምክንያት እንጂ የሞት ምክንያት አትሁኑ። ሔዋንን ላለመሆን ባልሽን ማዳን ነው። ስንቶቻችሁ ታማኝ ናችሁ? ብዙ ጥፋትና ክፍተት ቢኖርበትም እንኳ ባልዋን ልታደል የምትታገለው ሰማዕት ማናት ከናንተ? ታማኙ አገልጋይ ማናት ከናንተ? ቤተ ክርስቲያን በእኔም ትተርፋለች ብላ የምታስበዋ
ጀግና ሴት ማናት ከናንተ? ልጇን በሃይማኖት የምታሳድገዋ ያች ጀግና ሴት ማናት? እስኪ የመጀመሪያይቱ ሔዋን አይደለሁም ካልሽ ሁለተኛይቱን ሔዋን ለመሆን ሞክሪ። ሄሮድስ ልጇን ሊገልባት በረሃውን ሁሉ በመከራ ስትንከራተት የነበረችዋን እናት እሷን ትሆኛለሽ? ምክንያቱም የዓለምን አደራ ተሸክማ መጥታለችና። ክርስቶስ የዓለም አደራ ነው። እግዚአብሔር አብ ልጁን ወደዚህ ዓለም ያድነው ዘንድ ልኮታልና መድኃኒትን ተሸክማ ሸሸች። ሕይወትን አዝላ ሸሸች። ለዓለም መድኃኒትን ታተርፍ ዘንድ። አያችሁ፣ እቺን እናት ማመስገን የማይችል ፍጡር ማን ነው? ስለዚህ እናትስ መመስከር የማይፈልግ ልቡና ምን አይነት ልቡና ነው? እቺን እናትስ መውደድ ያልተፈቀደለት አይምሮ ምን አይነት አይምሮ ነው? ምክንያቱም የዓለም መድኃኒቱን አደራ በማህፀኗ ተሸከመች። ይህ ብቻ መሰላችሁ? በበረት ወለደች። ይህ ብቻ መስሏችሁ ነው? ወደ ግብጽ ይዛ ሸሸች እንጂ ከክፉ ዓይን ሰወረች። ሁሉን ከመከራ የሚሰውር እግዚአብሔርን ተሸክማ እሷ ግን በመከራ ተንከራተተች። ከዓለም ድህነት ምን ያህል እንደተሳተፈች እያያችኋት ነው። እችን ቅድስት ለዛ ነው መልካም መዓዛ ያለበት ሽቶ ያ ዕቃ ሁሌ ሽቶ እንደማይጠፋው መለኮታዊ መዓዛ የማይለያት እናት አስባችኋል አይደለም? ቅድስት ድንግል ማርያም በክርስቶስ ያመኑ በስሙ የተጠመቁ ምእመናን ስጋውና ደሙን ተቀብሎ ሁሉ ጊዜ መለኮታዊ መዓዛ ይሸታሉ። ምእመናኑ ከፍ ባለ ሕይወት ይኖራሉ። በአግባቡና በትክክሉ የኖሩ እንደሆነ ክርስቶሳዊ መዓዛ ይለያቸው ምእመናን። ይገርም እኮ ነው። ስለዚህ እናቶች ምሳሌ የምታደርጓት እችን ነው። ያለ አባት የወለደችውን በድንግልና ያስገኘችውን የድንግልና ጡቷን ያጠባችውን ልጇን ለዓለም እንሆ አለች። መስዋዕት ሆኖ ይቀርብ ዘንድ እያለቀሰች ተቀበለች። በሆድሽ ሰይፍ ያልፋል አላት አረጋዊው ስምዖን። እውነትም ነው፣ ያ ሰይፍ በሆዷ አለፈ። ያ የሐዘን ሰይፍ የሚቆራርጥ ሐዘን በልቧ አለፈ፣ በሆዷ አለፈ። የእናትነት ሐዘን መድኃኒቱ ግን ያደርግ ዘንድ የመጣውን አይተውምና በመስቀል ላይ ከፍ አለ። ከምድር ከፍ ባልኩ ጊዜ ሁሉን ወደ እኔ ስባለው ብሏል። ጠባያዊ አእምሯቸውን ጠብቆ ወደሱ ለሚቀርቡት ሁሉ በሩን ከፈተ። ዓለም በሙሉ ወደሱ ይሰበሰብ ዘንድ ጠራ። ዝቅ ብሎ አይደለም የተሰቀለው፣ ከፍ ብሎ ነው። ለምን? ዓለም በሙሉ ያየው ዘንድ። ከፍ ብዬ በተሰቀልኩ ጊዜ ሁሉን ወደ እኔ ስባለው ባለው ቃሉ መሰረት እኛ ኦርቶዶክሳውያን ወደሱ የመሳባችን ዝንባሌ ጎልቶ የሚታይብን ሰዎች ነን። ስለዚህ የምትድንበትን የመዳን በር ሰጥቶ ሳለ በግለሰቦች ተረትና ምሳሌ ጠፍተህ እንዳትቀር መጠንቀቅ አለብህ። ገንዘብና ሀብት ንብረት በሙሉ ነገ ምንም መልስ ሊሰጡ አይችሉም። ለዛ ይህንን ህብረት ነው የሰጠን። ከእናቱ ጋር ምን አደረገን? ወስዶ አንድ አደረገን፣ አቀረበን። ለቅዱስ ዮሐንስ እንኋት እናትህ ብሎ ሰጠ። ስለ እመቤታችንን እናገር ዘንድ ትፈቅዳላችሁ? አሁን ፈቅዳለን ካላችሁ በዚህ ብላቴና አንደበት አይደለም በመላእክት ተነግሮ የማይዘለቅ ምስጢር በውስጡ አስቀምጧልና ምን እንላለን? የልጇን ምስጢር እሷ በልቧ ደብቃ እንዳስቀመጠችው የድንግል ማርያምን ምስጢር ምእመናን ሁሌም በልባቸው ደብቀው ይኖራሉ። ወትወዲው ውስጥ ልባ በልቧ ውስጥ ተጠብቀው ነበር። ስለዚህ ስለ እመቤታችን ያለንን ምስጢር በልባችን እንጠብቀዋለን። የምንናገረው ጥቂቱን ነው። ሰማይ ወምድር ይስብሑኪ እስመ ለፈጣሪሆሙ በከርስኪ ጾርኪዮ። ሰማይ ምድር ያመሰግኑሻል፣ በሆድሽ እነሱን የፈጠራቸውን ተሸክመሻልና። መላእክት ወሊቃነ መላእክት ይስብሑኪ፣ መላእክትም ሊቃነ መላእክትም ያመሰግኑሻል። ይገርም እኮ ነው። ክሩቤል ወሱራፌል ይስብሑኪ እስመ ለመስተጽንዖሙ በዘባንኪ ሀዘልክዮ። ክሩቤልም ሱራፌልም ያመሰግኑሻል፣ በጀርባቸው የሚኖረውን እሱን አንቺ ደግሞ በጀርባሽ አዝለሽዋልና ይላል። ጉዳዩ እንዲህ ቀላል አይደለም ወገኖች። ታማኝ አገልጋይ ናት እመቤታችን። ስለዚህ ታዲያ እናቶቻችን እስኪ ታማኝ ሁኑ። ለትዳራችሁ ታማኝ በሆናችሁ ጊዜ የታመኑ ልጆችን ታፈራላችሁ።
አያችሁ፣ አይምሮ ጠባያቸውን ጠብቁላቸው። ጠባያዊ አይምሮአቸውን ጠብቁላቸው። ልጆቻችሁ የስልክ ናቸው፣ የእናንተ አይደሉም። የቴሌቪዥን ናቸው፣ የላፕቶፕ በቃ ትርክን ምርክን ያስለምድ ናቸው። አይምሮአቸው ግን የወላጅ አይደለም። ወደ እግዚአብሔር ቀና የሚል አይምሮ ፍጠሩላቸው። ብዙዎቻችን መውለድ እንጂ ማሳደግ እየቻልን አይደለምና፣ ስለዚህ ነው ታማኝ አገልጋይ ማን ነው? የጌታውን ወርቅ ያልቀበረ ማን ነው? እግዚአብሔር ልጅህን ወርቅ አድርጎ ሰጠህ፣ አንተ ግን በእውቀት ማሳደግ ሲገባ በድንቁርና ቀበርከው። ልጅህን ቀበርከው። ስታጎርስ ስታለብስ የምትወድ ትመስላለህ፣ አይደለም፣ አትወደውም። አይምሮን እስካልጠበቅክለት አትወደውም። እግዚአብሔር ገላውን ነው የሚፈልግን፣ አይደለም አይምሮን ነው። የልጆቻችን ጠባዩ አይምሮ ሳይቀር የተቀበረ ነው። ወላጅ በዚህ ተጠያቂ ነው። መጽሐፍ እንዲህ አላለም ነበር? ብዙ ወተባዙ ወምልእዋ ለምድር አላለም ነበር ብሏል እንጂ። ታዲያ ይሄን ምድር ነበር እንድንሞላ የታዘዝ ነው ነበር? ይሄንም አሕዛብ ይሞሉታል፣ ከአንድ በላይ ስለሚያገቡ ይሞሉታል። ኧረ ይሞሉታል። አንተ እንድትሞላ የታዘዝከው መንግሥተ ሰማያትን ነው። ዘር መተካት ሲልህ ምን ማለት ነው? አንተ ዘር መተካት ምን ማለት ነው? አግብቶ እየወለዱ መኖር ነው? አይደለም። ዘር መተካት ለመንግሥተ ሰማይ ነው። ለምን 100 ነገድ ነበርን? ታዲያሳ ከ100 ነገድ አንዱ ጠፋ። መላእክት 100 ነገድ ሆኖ ተፈጥረው አንዱ ሲጠፋ የሰው ዘር ተተካ። ያ የሰው ዘር መንግሥተ ሰማያትን የሚሞላ ነገድ እስኪሆን ድረስ በዚህ ዓለም ይኖራል። ዘር የምንተካው ለመንግሥተ ሰማይ ነው፣ ለዚህ ዓለም አይደለም። ለሚጠፋው ለሚያልፈው ምን አሳስቦን? ዘር መተካት ማለት ቅዱሳንን ማፍራት ማለት ነው። ወንበዴ ማፍራት አይደለም፣ ሌባ ማፍራት፣ አጭበርባሪ ማፍራት አይደለም፣ ሱሰኛና የአይምሮ ጥገኛ ትውልድ ማፍራት አይደለም። ዘር መተካት ይሉሃል፣ ቅዱሳንን ማፍራት ነው። ይኸውልህ ወንጌል ተዘራ፣ አንተ ደግሞ አፍራ። እስኪ አስቡ። ከዚህ ህይወት ነው የራቀ ነው። አይምሮ ጠባያችን ጠፍቷል። ጠባዩ አይምሮአችን ተሰቋል፣ ተቀበረ። በዚህ ምክንያት ደግሞ ለቅድስና የተመረጡ ልጆቻችን ሳይቀር በእኛ ንዝላልነት ይቀበራሉ። የወላጅ መጨቃጨቅ፣ የአባት የእናት ጉርምርምታ፣ የእርስ በርስ ሁከት ልጆቻቸውን አይምሮ በሙሉ በድሏል። አያችሁ፣ መከባበር አልባ ትዳር፣ መፋቀር አልባ፣ መተማመን አልባ ትዳር የማይታመኑ ልጆችን ያፈራል። ስለዚህ ጠባያዊ አይምሮአችን እንድንጠብቅ ያዛል መጽሐፍ። በዚህ ጠባያዊ አይምሮአችን ነው ነፃ ፈቃዱ ያለው፣ ውሳኔው ያለው። ወደ እግዚአብሔር የመቅረብ ስሜታችን ጎልቶ የሚታየው በዚህ አይምሮ ነው። አየህ፣ ስለዚህ በዚህ ነው ሃይማኖትን የምናገኘው። ሃይማኖት ትልቁን ወርቅ እናገኛለን። አየህ፣ ወደ እግዚአብሔር የምንቀርብበት መሰላል እሱ ነው፣ እምነት ነው። ይሄ ነው ተአምራትን የሚፈጽመው፣ ይሄ እምነት ነው። በተጠበቀ አይምሮ ውስጥ ያለው እምነት እግዚአብሔር ያደርግልኛል የሚለው የግል ጥንካሬያችን ከእግዚአብሔር ሬቱ ጋራ ምን ያህል ኃይል እንዳለው ብታውቁ ኑሮ በዚህ ዓለም ላይ ባሉ ሰዎች አትቀኑም ነበር። ስለዚህ ወገኖቼ እንዲህ እየቀናን የምንኖረው ለምንድን ነው? በምድራውያን ምን ያህል ከፍ ያለ መንፈስ እንደተሰጠን ታውቃላችሁ? ለዚህ ነው አይምሮአችን እየረከሰ እየተቀበረ የሚኖረው። ለምን ይሆን? ሐዋርያው ቅዱስ ጳውሎስ ወኢትትመንሰው በፍትወት ከመአረሚ ለያምሩ ለእግዚአብሔር፣ እግዚአብሔር ይኑር አይኑር እንደማያውቁ አረማውያን በስጋዊ ፍላጎት አትጥፉ ይላል። እግዚአብሔርን እንደማያውቁ በስሙ እንደማይጠሩ አረማውያን በፍትወት አትጥፉ፣ በፍላጎት ብዛት አትጥፉ። የሰው ልጅ ፍላጎት ገደብ የለሽ ነው። ክርስቲያን ግን ቆርጦ ይጥላል። በዚህ ሰዓት ክርስትና ይባላል። አየህ፣ ሰማዕትነት ነው። ሰማዕትነት አንገት መቆረጥ ብቻ አይደለም። የአካል መፈለጥ የአንገት መቆረጥ ብቻ የሚገድበው አይደለም። ያ ሰይፍ እስኪመጣ ድረስ አያችሁ፣ በፍላጎታችን አለመሸነፍ፣ እሱ በራሱ ሰማዕትነት ነው፣ ያለ ደም። አየህ፣ በአይምሮአዊ ሰማዕትነት ከኖርን በኋላ በስጋዊ ሰማዕትነት እንፈጽማለን እምነታችንን። አየህ፣ ተፈጥሯዊ አካላችንን ለእሳት ለስለት እስከ መስጠት እንደርሳለን ማለት ነው። በኋላ ነው ይትሌቃ ኃጥእ ወኢይፈዲ፣ ኃጢአተኛ ላይከፍል ይበደራል ይላል መዝሙረኛው ዳዊት። ኃጢአተኛ ላይከፍል ይበደራል። ከእግዚአብሔር አካልን ላይከፍል ተበደረ። ከእግዚአብሔር አይምሮን ላይከፍል ተበደረ። ሰው እጅ እግሩን ላይከፍል ተበደረ። ዕውቀትን ላይከፍል ተበደረ። ገንዘብን ላይከፍል ተበደረ። አየህ፣
ከእግዚአብሔር ያልተበደርነው ምን አለ? ግን መክፈል ሰማዕትነት ነው። የመጨረሻው ክፍያ ግን አንገት ተቆርጠህ አካል ተፈልጠህ ስለ ሰማዕትነት መብቃት ነው። ይሄ በምድራዊ ሐሳብ ልኬት የሚታይ አይደለም። አየህ ኦርቶዶክሳዊነት። ስለዚህ የአእምሮ ጠባያዊ በእኛ ውስጥ ስራ እየሰራ ነው አይደለም። አሁን ከባድ ነው። ታዲያ ይህንን ተከትሎ ባለን ሃይማኖት ውስጥ መንፈሳዊ አእምሮአችን ከፍ ይላል ማለት ነው። መንፈሳዊ አእምሮ ማለት ከምድራዊ ጉዳዮች ከፍ ብለን ሰማያዊ በሆኑ ጉዳዮች ላይ የምናውቀው ዕውቀት ነው። ስለ መንግሥተ ሰማያት ያለን ሙሉ መረዳት አቅም ላይኖር ይችል ይሆናል። የሰው ዓይን ያላየው የሰው ጆሮ ያልሰማው ተብላ ተገልጣለችና፣ ነገር ግን በደስታዋ ግን እንሳባለን። ወደ ጌታ በደስታ ግባ፣ ወደ ጌታ ደስታ ግባ ተብለናልና፣ ስለዚህ ወደ ጌታ ደስታ ግባ የተባለችዋ ዘላለማዊቷ ሕይወት ናት። እሷም እረኛው ሲመጣ በጎቹን የሚያስገባባት ናት። እረኛው ታዲያ ስለዚህ መንግሥተ ሰማያት ምን ልናወራ እንችላለን? ሕማም የለም፣ ችግርም የለም፣ መጨነቅም የለም። ተጣላሁ፣ ደበደብኩ፣ ተደበደብኩ፣ ተሰቃየሁ፣ ደከምኩ የሚባል የሌለባት፣ በዚህ ዓለም ባለ ምሳሌ እንዳንናገር ምሳሌ የሌለባት የሆነች የዘላለም ርስት ናት ያለችን። ያችን ርስት ለመውረስ ነው ሰማዕታት የተፈለጡት የተቆረጡት። እኛ ደግሞ ከነሱ ጋር ማህበርተኞች ነንና ከዚያ ማህበር ተፈንቅለን እንዳንወጣ ልንጠነቀቅ ያስፈልጋል ማለት ነው። ሰነፍ ባሪያ እንዳንባል፣ ታማኝ አገልጋይ ከሚባለው ጋር ለመቆጠር ራስን ዝግጁ ማድረግ፣ መንፈሳዊ አእምሮን መላበስ። ይሄ እንጂ ስጋዊ ነው ብላችሁ ለፉት፣ ይሄ እንጂ ምድራዊ ነው በሉት። መከራከርን፣ መቃናትን፣ ምኞትን፣ ፍላጎትን ይሄ እንጂ ምድራዊ ነው። እንዲህ ማለት ግን በምድር ላይ ሳለን የሚያስፈልገን የለም ማለት አይደለም። የሚያስፈልገን በሙሉ የሚመዘነው በመንፈሳዊ አእምሮ ነው። አያችሁ፣ መንፈሳዊ አእምሮ እስከሌለን ድረስ ክርስቲያን ነን ማለት በራሱ ችግር ነው፣ በራሱ ችግር ነው ወገኖች። ስለዚህ መንፈሳዊ አእምሮ ነው ያለ። ሌላው የተሰጠን ልጅነቱ ነው፣ ወርቅ ነው፣ ከእግዚአብሔር የመወለድ ጸጋ። አስባችኋል? በዮሐንስ ወንጌል ምዕራፍ 3 ላይ አምላካችን እግዚአብሔር ሰው ሆኖ የነገረን ልጅነትን ነው። ሁለተኛ ያልተወለደ የእግዚአብሔር መንግስት አይወርስም አለ። ሁለተኛ ያልተወለደ ይህ አምላካዊ ቃል ነው፣ ሊሻር አይችልም። ብዬ ነበር ትቻለሁ የሚለው አይደለም። እግዚአብሔር ሐሰት አይናገርምና፣ ስለዚህ የሰው ልጆች ሁሉ ከስጋዊና ከደማዊ አባት እናት ከተወለዱ በኋላ ከሥላሴ መወለድ ግዴታ አለባቸው። ግዴታ ለምን ካላችሁ መጀመሪያ የሰው ልጆች ከእግዚአብሔር ልጅነት ወድቀዋልና፣ ስለዚህ እንደገና የእግዚአብሔርን ልጅነት ማግኘት ግዴታቸው ነው። ሁለተኛ ያልተወለደ የእግዚአብሔርን ርስት አይወርስም አለ። የእግዚአብሔር መንግስት አይወርስም አለ። ለምን? ርስት የሚወረሰው ለልጅ ነዋ፣ ለባሪያ አይደለም። እግዚአብሔር የፍጥረታት ሁሉ ባለቤት ነው። አሕዛብንም ፈጥሯል፣ አረማውያንንም ፈጥሯል። አዎን ፈጥሯል። ግን ልጆች የመሆን እድል እስካላገኙ ድረስ ርስቱን የመውረስ እድሉ የላቸውም። ለዚህ ነው ቤተ ክርስቲያን ለዓለም ሁሉ ልታድን መታገል አለባት የምንለው። ክርስቲያን በዓለም ጥፋት ሳይቀር ተጠያቂ ነው። ለምን? ሌላው ይድን ዘንድ ስራ ባለመስራቱ። የዘላለምን ሕይወት በሚያስወርስ እምነት ውስጥ ሆኖ ለዘላለም ቅጣት ከሚገባቸው ጋር ሲልከሰከስ ማግኘታችን በራሱ ውርደት ነው። ዓለምን ሊመራ የተፈጠረ ፍጥረት ከሁለተኛው ልደት ተነስቶ ዓለም ወደ ዘላለማዊ ሕይወት ይገባ ዘንድ የሚመራው ይህ ኦርቶዶክሱ ነው። ሌላ እንዳይመስላችሁ። ሁለተኛ ልደት ማለት ከሥላሴ መወለድ ነው። እስኪ ጥንታዊውን ሐሳብ እንዲናንሳ። ቅድመ ዓለም የነበረው እግዚአብሔር አብ ቅድመ ዓለም ያለ ወልድን መውለዱ በመጽሐፍ ተገልጿል። አብ ወልድን ሲወልድ ምን የለውም? እናት የለችውም። እናት የለችውም። ልብ በሉ። ልደቱ መንፈሳዊና መለኮታዊ ባህሪያዊ ልደት ስለሆነ እናት የለችውም። መልካም። እናት የሌለችው ወልድ ወደዚህ ዓለም መጥቶ አባት የሌለው በመሆን በስጋ ከድንግል ማርያም ተወለደ። ሁለት ልደት። የመጀመሪያው ልደት መንፈሳዊ ነው፣ ረቂቅ ነው። ሁለተኛው ልደት ደግሞ ግዙፍ ነው፣ ስጋዊ ነው። በመጀመሪያ ልደቱ እናት የሌለችው፣ በሁለተኛ ልደቱ አባት የሌለው እርሱ ክርስቶስ ነው። ጥሩ። እኛ ደግሞ በመጀመሪያ ልደታችን ግዙፍ ልደት ነው ያለን። ከእናት ከአባት በዘር ምክንያት ከሚደረግ ልደት ተወለድን።
ሁለተኛው ልደት ግን ያለ ዘር ከሥላሴ እንወለዳለን። በሁለተኛው ልደታችን መንፈሳዊ ልደት የተወለድን ነን። በሁለተኛው ልደታችን ስለዚህ በእርሱ አምሳል ሊወልደን በእኛ አምሳል ተወልዷልና ልንጠነቀቅ ይገባል። ተወልደ በአምሳሊከ ከመ ይለድከ በአምሳሊሁ፣ በእሱ አምሳል ሊወልድ በአንተ አምሳል ተወለደ ይለናል። በሁለተኛው ልደት ምን አደረገ? ግዙፍ ስጋዊ ልደትን ተወለደ፣ እኛን የሚመስል ልደት። ይገርማል። እኛ ደግሞ በሁለተኛው ልደታችን በመንፈስ እንወለዳለን። ይህም እሱን የሚመስል መንፈሳዊ ልደት፣ ረቂቅ ልደት። ምክንያቱም ግዙፍ በሆነው አካላችን ከእናት ከአባት ተወልደን መንፈስ በሆነው ውሳጣዊ ማንነታችን ደግሞ ከሥላሴ እንወለዳለን፣ ከእግዚአብሔር እንወለዳለን። ታዲያ ከእግዚአብሔር ከተወለድ እስኪ ራሳችሁን እኔ የእግዚአብሔር ልጅ ነኝ ብላችሁ ጠይቁ። አዎ ብላችሁ መልሱና የእግዚአብሔር ልጅ ምን ሊያደርግ ይገባል? እግዚአብሔር ለምንድን ነው ልጁ እንደሆነ የጠራኝ? ለምንድን ነው ልጁ ያደረገኝ? እግዚአብሔር እኮ ንጹሕ ነው። እግዚአብሔር ቅዱስ ነው። ታዲያ እኔን ወደሱ የጠራኝ እኮ ቅዱስ እንደሆን ነው፣ ንጹሕ እንደሆን ነው። ተንኮለኛ፣ ሴረኛ፣ ምታተኛ፣ ጠንቋይ ተከታይ እንደሆነ አይደለም። ከጠንቋይ መከተል ካልተለየንማ ምኑን የእግዚአብሔር ልጆች ሆነ? በጊዜያዊ ችግሮቻችን ምክንያት ግለሰብ አጎብዳጅ ከሆንማ ምኑን የእግዚአብሔር ልጅ ሆነ? አስተውሉ እንጂ ጎበዝ። አየህ፣ እያንዳንዱ ግለሰብ ለስጋዊ ችግሮች መፍትሄ የሚሰጥ አካል ለመፈለግ አምልኮ የሚፈጽመው ሰው አለው። እስከዚህ ድረስ ይወርዳል የእግዚአብሔር ልጅ። ክርስቲያን የእግዚአብሔር ልጅ አይደለምን? ታዲያ ለምንድን ነው ግለሰብን እንደ አምልኮ የሚቆጥረው? እስኪ አስተውል፣ አይምሮን መርምር። የእግዚአብሔር ልጅ ነኝ ማለት እኮ ሰማይ ምድሩን የፈጠረው አባቴ ነው ማለት ነው። ስጸልይ ምን ብዬ ጸልያለሁ? በሰማይ የምትኖር አባታችን ሆይ። ይሄ እኮ የድፍረት ንግግር ነው። ምን ማለት ነው? የእምነት ድፍረት። ሰማይ ምድሩ የፈጠረው እግዚአብሔር አባቴ ነው። አየህ፣ ይሄ ነው እምነታችን። ከእግዚአብሔር የሚበልጥ ምን አለ? ምንም። ታዲያ የነገስታት ንጉሥ አባታችን ከሆነ በዚህ ዓለም ባሉ ጊዜያዊ መሪዎች የምንሸነፍና ውዳቂ ሐሳብ ያለን አይደለንም። አስተውሉ። ከፍ ማለት ያስፈልጋል። መንፈሳዊ ልዕልና እሱ ነው። ከእግዚአብሔር የመወለድ ስሜት እግዚአብሔር ጋር ሁሌ እንድትኖር ያደርጋል። አየህ፣ ከሱ ተወልደህ ደግሞ ተከፍለ የራካት አይምሰልህ። ከዛሳ በአንተ ውስጥ መልሶ አባቴ ይኖራል እንጂ በአንተ ውስጥ እግዚአብሔር መልሶ አለ። ለዚህ ነው አባቶቻችን እምኩሉ ጻማ ያፈቅር እግዚአብሔር ልበ ርቱዐ ሰማያት ወምድር ዘይ የግሉ አግምሮቶ ለእግዚአብሔር ወልብ ሰዘእኩ በንጽህ ይከውኖ ማህደረ ንጹሃ። እግዚአብሔር ከድካም ሁሉ ቅን ልብን ይፈልጋል ይላል። አየህ፣ ልጆቹ ምን እንድንሆን ይፈልጋል? ሰው ልጅነቱን አልቀበረም የሚያሰኘው ምን ሲያደርግ ነው ካል እግዚአብሔር ከድካም ሁሉ ምንን ይፈልጋል? ቅን ልብን ይፈልጋል። ለመዘመር እንደክማለን፣ ለመስበክ እንደክማለን፣ ለማገልገል እንደክማለን፣ ብዙ ውጣ ውረድ ለዝክር እንደክማለን፣ ብዙ ማዕድ በማዘጋጀት እንደክማለን፣ ለቤተ ክርስቲያን ብዙ ወጪዎችን እናወጣለን፣ እንደክማለን። ግን እግዚአብሔር ምን ይወዳል? ከድካም ሁሉ ቅን ልብን ይወዳል። አሁን ብዙ አገልጋዮች እኮ አሉ፣ ግን ቅን ልብ እየጠፋ ነው ወዳጆች። ልናለቅስ ይገባል። ብዙ ዘካሪዎች አሉ፣ ብዙ መጽዋቾች አሉ፣ ብዙ ቤተክርስቲያን የሚገነቡ አሉ፣ ግን ቅን ልብ የለም። ሊመለኩ ይፈልጋሉ፣ ራሳቸው የእግዚአብሔር ክብር መተካት ይፈልጋሉ። ግን ይሄ እስካለ ድረስ መዳን አይችሉም። በልቡ ውስጥ የመሰበር ስሜት ይሄ ነው ወዳጆቼ። መስዋዕቱ ለእግዚአብሔር መንፈስ የዋህ። መዝሙረኛው ዳዊት የእግዚአብሔር መስዋዕት የተሰበረ ልብ ነው፣ ቅን ልብ ነው በማለት ይገልጻል። ቅን ልብ ነው አለ። ልበት ሁተ ወይ ዋሃ ይሜንን እግዚአብሔር። ቅን ልብን እግዚአብሔር አይንቅም። አስባችኋል? እኒህ ቃላት ልባችንን ለመስበር በቂ ነበሩ። ነገር ግን እንደ ፈርዖን እንዳይደነድን ልባችን ቃሉን በሰማችሁ ጊዜ ልባችሁን አታጽኑ ያለው የቅዱስ ቃል እንዳይደርስብን የነቢዩን ቃል እናስታውስ። ወሰው በተሰሙ ቃሎች ታጽኑ ልበክሙ፣ ቃሉን በሰማችሁ ጊዜ ልባችሁን አታጽኑ አለ፣ አታደንድኑ አለ። ልብ በሉ። ከድካም ሁሉ እግዚአብሔር ምንን ይወዳል አለ? ቅን ልብን ይወዳል አለ። ቅን ልብን ይወዳል። ብዙዎች ጥመት ይከበዳል። እንዳስቀዳሽም እንቆጥራለን፣ ራሳችንን እንደ ጾመኛም እኮ እንቆጥራለን። ጥሩ ነው መጾሙም፣ ታዲያስ መቁረቡም ጥሩ ነው። ታዲያስ ቅን ልብ ያጥረናል።
በስራችን መስክ ተንኮለኞች ነን። እግዚአብሔርን የመቀበል አቅም፣ እግዚአብሔርን የማስተናገድ ብቃት በውስጣችን ሊኖር ይገባል። ለዚህ ነው ከድካም ሁሉ እግዚአብሔር ልብን ይወዳል፣ ቅን ልብን ይወዳል ካለ በኋላ ሰማያት ወምድር ዘይብሉ አግምሮቶ ወልብሰ ዘብቁ በንጽሕ ይከውኑ ማህደረ ንጹሐ። ሰማይ ምድር የማይችሉት እግዚአብሔር አለ በንጽህና የተጠበቀ ልብ ግን ማደሪያው እንዲሆን ያደርገዋል። አየህ የልጅነት ስሜት ወዴት ከፍ አለ? እግዚአብሔር ባንተ ውስጥ እስኪያድር ድረስ። እውነት ነው እግዚአብሔር ሰው በሰራው አያድርም። ራሱ በፈጠረው ልብ ውስጥ ራሱ በፈጠረው አይምሮ ውስጥ ያድራል። ያንተን ልብ ማደሪያ ሊያደርግ ፈለገ። አንተ ግን ልብህን ቆለፍከው፣ በእሾህም አጠርከው። ደጅ ቁሞ ያንኳኳል፣ የሚከፍትልኝ ካለ ገባለው፣ ከሱም ጋር እራት በላለው ይላል። በመጨረሻው ዘመን ምን ይላል? እንግዳ ሁኜ ብመጣ አልተቀበላችሁኝም። ሰነፎችን የሚወቅስበት ቃል ይሄ ነው። አልተቀበላችሁኝም ምን ማለት ነው? በልባችሁ አዳሪ ነኝ፣ ግን ስመጣ ልባችሁ በትዕቢት ልባችሁ በቂም በቀል ተቆልፎ አገኘሁት። ልባችሁ በትምክህት በውዳሴ ከንቱ ተቆልፎ አገኘሁት። ስለዚህ አልተቀበላችሁኝም። ታዲያስ ያልተቀበሉትን ወደ ግራው ወደ ዘላለም ቅጣት ይወስዳል። አምላካችን ከወቀሳ ነፃ ያድርገን። ታዲያ በፍርዱ ፊት እንቀርብ ዘንድ አለን ወገኖቼ። ታዲያ የጌታውን ወርቅ የቀበረ ልጅነቱን ያጠፋ እግዚአብሔር አባቴ ነው ብሎ የማያምን በልጅነቱ ተመክቶ ወደ እግዚአብሔር የማይቀርብ ልጅነቱን ቀበረ። አያችሁ ልጆች ሆነን እሱ የሚያጎርሰንን ስጋና ደም የማንቀበል ስንቶቻችን ነን? በስራ ምክንያት በምን ምክንያት ድርድር መደደር፣ በቃ ምክንያት መደደር፣ ሰነፍ ባሪያ ማለት ነው። አያችሁ ስለዚህ ልጅነትን መቅበር። የእግዚአብሔር ልጅ ከሆንክ አትፈራም። የእግዚአብሔር ልጅ ከሆንክ ከዓለም በላይ ነህ። ይሄን ማወቅ ያለብህ። አያችሁ ምንም ጠላቶች ቢጠሉንም እንኳ ምንም ቢያሳድዱንም እንኳ ምንም ቢያስፈራሩንም እንኳ የአባታችን መንግስት በወረስን ጊዜ ግን ማንም አይነካን። አያችሁ የንጉስ ልጅ እኮ ጓደኞቹ ጋር ሲጫወት እኮ አይታወቅም። የንጉስ ልጅ መሆኑ ራሱ አይታወቅም ጓደኞቹ ስለሆኑ። እኛም በዚህ ዓለም እስካለ ድረስ እኛ የንጉስ ልጆች መሆናችን አይታወቅም። ለኛ ግን ግልጽ ነው። የእግዚአብሔር ልጆች ነን። በዚህ ልጅነት መመካት ይገባል። መመካት ካለባችሁ በገንዘብ አትመኩ። ብዙዎቻችን በጥቂት ገንዘብ እንመካለን። ሀብት ወደ ቤታችን እገባ ባለ ጊዜ ሀብት ሁሉን ማድረግ እንደሚችል እናስብና ከእግዚአብሔር ትምክህት እንወጣለን። አያስፈልግም አላልኳችሁም። ሰርቶ መለወጥ ያስፈልጋል። በዚህ ዓለም እስካለን ድረስ ገንዘብ አላስፈላጊ ነው ብላ የምታዘኑ ቤተክርስቲያን የለችም። ገንዘብን አይደለም የምናወግዝ፣ በገንዘብ ጀርባ ያለውን ትዕቢት። ሊቁ ዮሐንስ አፈወርቅ እንዲህ ነው የሚለው። አይደለም ስልጣንን አይደለም የምናወግዝ፣ በስልጣን ጀርባ ያለውን አምባገነንነት እናወግዛለን። አዎን ዕውቀትን አናወግዝም። ነገር ግን መንፈሳዊ ዕውቀትን ያገለለ ሰብአዊና ሰይጣናዊ ዕውቀትን ግን እናወግዛለን። አስባችኋል? ስለዚህ ልጅነት የእግዚአብሔር ክብር የሚገለጥበት ነው። የኛ ልባችን ደግሞ ማደሪያው የሚሆን ነው። እስኪ አስቡ ወገኖች፣ ልብ በሉ እስኪ። እናንተስ አታስተውሉ? ምን ራሱ አባታችን እንዲህ ብሎ አልነገረንም? ምን ብሎ እሄዳለሁ፣ ስፍራ ማዘጋጅላችኋለሁ፣ ከዛ እመጣለሁ፣ እኔ ጋር እንድትኖሩ ወስዳችኋለሁ አለ። እኔ ጋር እንድትኖሩ ወስዳችሁ። አየህ ከዓለም ጋር አንኖርም፣ እንፋታለን። የሆነ ጊዜ ዓለም ታማኝ ሚስት አይደለችም። አስተውሉ። እንፋታለን፣ ወደ ዋናው አባታችን እንሻገራለን። አሁንም እንቀጥላለን። አስተውሉ። እወስዳችኋለሁ ነው ያለን እረኛችን። እኔ የወይን ግንድ ነኝ አለ። አሁን ወስዳችኋለሁ እስኪል ድረስ ደግሞ ዝም ብሎ በትኖ የተወን አይምሰለ። እኔ የወይን ግንድ ነኝ፣ እናንተ ደግሞ ቅርንጫፎች ናችሁ ብሎ የነገረን ራሱ ነው። እስከ የት ድረስ እንደሆነ አንዲት እናት ልጇን ከወለደችበት ጊዜ ጀምሮ የአካል ክፋይ ተፈጽሟልና የአካል መገናኘት የለም አይደል? አዎ። ከስላሴ የመወለዳችን ምስጢር ግን እንዲህ እንዳይመስላችሁ። ክርስቶስ እንዲህ ነው ያለን፣ እኔ የወይን ግንድ ነኝ። የዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ አስተውሉ። እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ አለ። የሚገርም እኮ ነው። ቅርንጫፍ ከግንዱ ከተለየ አያፈራም። ከግንዱ ጋር እስካለ ድረስ ያፈራል። እውነት ነው። እኛም በልጅነት ከእግዚአብሔር ጋር እስካለን ድረስ የፍቅር ፍሬ፣ የእምነት ፍሬ፣ የንስሐ ፍሬ
ማፍራት እንችላለን። የርህራሄ የቸርነት ፍሬ እናፈራለን። ምክንያቱም እሱ ግንዳችን ሩሩ ስለሆነ፣ ግንዳችን ፍቅር ስለሆነ ከግንዱ ጋር እስካለ ድረስ ማንም ፍቅርን የማያፈራበት ምክንያት የለም። ማንም ርህራሄ የሌለው ሊሆን አይችልም። ለምን? ግንዳችን ሩሩ ስለሆነ። ከዚህ በተለየን ሰዓት፣ ልጅነታችን በቀበርን ሰዓት ያን ጊዜ ሰነፍ ባሪያ፣ ታካች፣ እጅና እግሩን እሰሩት ወደ ዘላለም ቅጣት እንባላለን። ስለዚህ ወገኖቼ የትኛውን ሆነን አገኘን? ታማኙ አገልጋይ ወይስ ሰነፉ? እስኪ ራሳችን ስንፈትሽ ማን ሆን? ይሄ ታዲያ ይህ ጉባኤ አንድ በር ሊዘጋ ይገባል። አንድ የፈረሰ ሊያንጽ ይገባል ማለት ነው። እየግላችን የፈረሰ በኩል አለ። በፈረሰ እየግሉ ማለት ነው። እያንዳንዱ ሰው አንዱ በተጠቃበት ኃጢአት አንዱ አልተጠቃም፣ ደህና ነኝ ባይ ነው። አንዱ በተጎዳበት አንዱ አልተጎዳም። ስለዚህ የእያንዳንዳችን ክፍተት ሊሞላ የሚገባ መሆን አለበት የወንጌሉ ቃል። ለዚህ ነው እስመ እግዚአብሔር ይጸውዐነ ለርኩስ ዘእንበለ ለቅድሳት፣ እግዚአብሔር ለቅድስና ነው የጠራን እንጂ ለርኩሰት አልጠራንም ይላል ሐዋርያው ቅዱስ ጳውሎስ በተሰሎንቄ መልእክቱ ምዕራፍ 4 ላይ። እግዚአብሔር ለቅድስና ነው የጠራን። ለመርከስማ ለምን ይጠራናል? ዓለም ሲያው መርከሻ ቦታ አይደለም። ወደ እግዚአብሔር የተጠራ ነው ለመቀደስ ነው፣ ለመክበር፣ ለዘላለም ክብር ለመብቃት ነው እንጂ ለመርከስ፣ ለጉስቁልና፣ ለኃጢአት፣ ለውድቀትም ዓለም ይበቃ የለ። ወደ ቤተክርስቲያን መምጣት ምን አስፈለገ? መቁረብ ምን አስፈለገ? መወለድ ምን አስፈለገ? ከእግዚአብሔር ዓለምስ የርኩሰት ቦታ አይደለም። ምን ነው ለመርከስማ ይኸው ዓለም ተስማምቶበት እየሰራ አይደለም። ስለዚህ ከዚህ ሁሉ ርኩሰት ልንጠበቅ ይገባል። የጌታውን ወርቅ ቀበረ ከተባለው ታካች ባሪያ ጋር እጅ እግራችን ታስሮ ወደ ጥልቁ እንዳንጣል ስንፍናችንን ማስወገድ፣ በቤተ ክርስቲያን ላይ በሚፈጸሙ ነገሮች ምክንያት ከመደደር ራስን ለቤተ ክርስቲያን የሚመጥን ሰው ማድረግ። በቃ እኔ ነኝ የቤተ ክርስቲያን አካል አንዱ፣ የኔ መርከስ በራሱ ለቤተ ክርስቲያን ትልቅ ውርደት ነው ብሎ ማሰብ። ያንዱ ግለሰብ መጎዳት የቤተ ክርስቲያን መጎዳት ነው። እንዲህ ብሎ ተቋማዊ መዋቅራዊ በሆነው ላይ ሲበላሽ ብቻ አይደለም የምንጫጫው። እኛ ውስጣችን በራሱ እያንዳንዱ ምእመን ክርስቲያን የመሆን ስሜቱ በጠፋ ቁጥር ቤተ ክርስቲያን የታለች? በዛ ልብ ውስጥ እኔ የትኛው ህብረት ውስጥ አለሁ? የለም። አያችሁ፣ ለግንባታ የማይሆነው ድንጋይ በሙሉ ይፈነቀላል፣ ይጣላል። የሚስተካከለው ግን ተጠርቦ ይሰራል። የማይስተካከል ድንጋይ ይወጣል። ለዚህ ነው ከቤተ ክርስቲያኑ ህብረት የሚወጡ በርካታ ድንጋዮች አሉ። ስለዚህ ለነበረን ጊዜና ሰዓት አምላካችን የተመሰገነ ይሁን። የተማርነውን በልቡናችን ያሳድርብን። እኔም ተናግሬያለሁ፣ ተናግሮ ከማጥፋት እናንተም ሰምታችኋል፣ ሰምቶ ከማጥፋት ይሰውረን። ወስብሐት ለእግዚአብሔር።